ተወለደ ንጉሥ ተወለደ ቤዛ ተወለደ አዳኝ ተወለደ የዘላለም ንግሥት የገባውን ኪዳን ተስፋውን ሊፈጽም ሰዎችን ለማዳን እንደተናገረ ቃል እንደገባልን እግዚአብሔር ከእኛ ጋር አማኑኤል ሆነልን ተወለደ ኢየሱስ ነፃ ሊያወጣን ተወለደ መድኅን ነፃ ሊያወጣን ተወለደ ጌታ ነፃ ሊያወጣን ከኃጢአት ባርነት ከሞት ከእርግማን ክብሩን ትቶ ከሰማይ ወረደ ኢየሱስ ተወለደ ክብሩን ትቶ ከሰማይ ወረደ ኢየሱስ ተወለደ አምላክ ተወለደ ንጉሥ ተወለደ ቤዛ ተወለደ አዳኝ ተወለደ በሞት ፍርሃት ላለ ለኃጢአት እስረኛ ጠፍቶ የምትባዝን ለነፍስ መዳኛ ደስ ይበል ዛሬ ስማ መልካም ዜና ኢየሱስ ያድንሃል ፈጥነህ ወደ እርሱ ና ተወለደ ኢየሱስ ነፃ ሊያወጣን ተወለደ መድኅን ነፃ ሊያወጣን ተወለደ ጌታ ነፃ ሊያወጣን ከኃጢአት ባርነት ከሞት ከእርግማን ክብሩን ትቶ ከሰማይ ወረደ ኢየሱስ ተወለደ ክብሩን ትቶ ከሰማይ ወረደ ኢየሱስ ተወለደ አምላክ ተወለደ ንጉሥ ተወለደ ቤዛ ተወለደ አዳኝ ተወለደ ተወለደ ኢየሱስ ነፃ ሊያወጣን ተወለደ መድኅን ነፃ ሊያወጣን ተወለደ ጌታ ነፃ ሊያወጣን ከኃጢአት ባርነት ከሞት ከእርግማን ክብሩን ትቶ ከሰማይ ወረደ ኢየሱስ ተወለደ ክብሩን ትቶ ከሰማይ ወረደ ኢየሱስ ተወለደ አምላክ ተወለደ ንጉሥ ተወለደ ቤዛ ተወለደ አዳኝ ተወለደ ተወለደ ኢየሱስ ነፃ ሊያወጣን ተወለደ መድኅን ነፃ ሊያወጣን ተወለደ ጌታ ነፃ ሊያወጣን ከኃጢአት ባርነት ከሞት ከእርግማን ክብሩን ትቶ ከሰማይ ወረደ ኢየሱስ ተወለደ ክብሩን ትቶ ከሰማይ ወረደ አምላክ ተወለደ ንጉሥ ተወለደ ቤዛ አዳኝ ተወለደ ተወለደ ኢየሱስ ነፃ ሊያወጣን ተወለደ መድኅን ነፃ ሊያወጣን ተወለደ ጌታ ነፃ ሊያወጣን ከኃጢአት ባርነት ከሞት ከእርግማን ክብሩን ትቶ ከሰማይ ወረደ ኢየሱስ ተወለደ ክብሩን ትቶ ከሰማይ ወረደ ኢየሱስ ተወለደ አምላክ ተወለደ ኢየሱስ ተወለደ ቤዛ ተወለደ አዳኝ ተወለደ
እግዚአብሔር ብርሃኔና መድኃኒቴ የሚያስፈራኝ ማነው? እግዚአብሔር ለሕይወቴ መታመኛዋን አስደንጋጭስ ማነው? ክፉዎቹ አስጨናቂዎቼ የነፍሴ ብርቱ ጠላቶቼ ተሰነካክለው በጽኑ ወደቁ፣ በጌታ በኢየሱስ ስም ደቀቁ። ሰልፉ የእግዚአብሔር ነው፣ ውጊያው የእግዚአብሔር ነው፣ ድሉ የእግዚአብሔር ነው፣ ባሪያው ምስክር ነው። ሰልፉ የእግዚአብሔር ነው፣ ውጊያው የእግዚአብሔር ነው፣ ድሉ የእግዚአብሔር ነው፣ ባሪያው ምስክር ነው። ሰራዊትም ቢሰብርብኝ ልቤ አይፈራ፣ ሰልፉ ቢያስገመግም እግዚአብሔርን አንዲት ነገር ለምኜዋለሁ፣ እርሷን ጠብቃለሁ። በሕይወቴ ዘመናት በሙሉ በቤቱ ኖሬ እንደ ቃሉ ጌታዬ ደስ ያለውን ሲሰራ አይቼ ስለ ክብሩ አወራ። ሰልፉ የእግዚአብሔር ነው፣ ውጊያው የእግዚአብሔር ነው፣ ድሉ የእግዚአብሔር ነው፣ ባሪያው ምስክር ነው። ሰልፉ የእግዚአብሔር ነው፣ ውጊያው የእግዚአብሔር ነው፣ ድሉ የእግዚአብሔር ነው፣ ባሪያው ምስክር ነው። በመከራዬ ቀን በድንኳን ሰውሮኛል፣ አለቱ አጽንቶኛል። ዙሪያዬ ባሉ ጠላቶቼ ፊት አቆመ፣ ከፍ ከፍ አረገኝ። አባቴና እናቴ ሲተውኝ እግዚአብሔር ወዶ ተቀበለኝ። የእልልታ መስዋዕት ሰዋለሁ፣ ለአምላኬ ክብር ዘምራለሁ። ሰልፉ የእግዚአብሔር ነው፣ ውጊያው የእግዚአብሔር ነው፣ ድሉ የእግዚአብሔር ነው፣ ባሪያው ምስክር ነው። ሰልፉ የእግዚአብሔር ነው፣ ውጊያው የእግዚአብሔር ነው፣ ድሉ የእግዚአብሔር ነው፣ ባሪያው ምስክር ነው። እግዚአብሔር ብርሃኔና መድኃኒቴ የሚያስፈራኝ ማነው? እግዚአብሔር ለሕይወቴ መታመኛዋን አስደንጋጭስ ማነው? ክፉዎቹ አስጨናቂዎቼ የነፍሴ ብርቱ ጠላቶቼ ተሰነካክለው በጽኑ ወደቁ፣ በጌታ በኢየሱስ ስም ደቀቁ። ሰልፉ የእግዚአብሔር ነው፣ ውጊያው የእግዚአብሔር ነው፣ ድሉ የእግዚአብሔር ነው፣ ባሪያው ምስክር ነው። ሰልፉ የእግዚአብሔር ነው፣ ውጊያው የእግዚአብሔር ነው፣ ድሉ የእግዚአብሔር ነው፣ ባሪያው ምስክር
እንዴት ያለ ድንቅ ቀን እንዴት ያለ የደስታ ቀን እንዴት ያለ ታላቅ ቀን ይሆናል እንዴት ያለ ድንቅ ቀን እንዴት ያለ የደስታ ቀን እንዴት ያለ ታላቅ ቀን ይሆናል ሲመጣ ጌታ በታላቅ ክብር ከፀሐይ ደምቆ በመላእክት ታጅቦ ከደመናት ጋር አሜን ይመጣል የወጉት ሁሉ ዓይኖች ያዩታል እንዴት ያለ ድንቅ ቀን እንዴት ያለ የደስታ ቀን እንዴት ያለ ታላቅ ቀን ይሆናል እንዴት ያለ ድንቅ ቀን እንዴት ያለ የደስታ ቀን እንዴት ያለ ታላቅ ቀን ይሆናል አንዳችም ጸጋ ሳይጎልባቸው ያለ ነቀፋ ሆኖ ኑሯቸው በንጽሕና ለሚጠብቁት ጌታ ይመጣል ለመስጠት ረፍት እንዴት ያለ ድንቅ ቀን እንዴት ያለ የደስታ ቀን እንዴት ያለ ታላቅ ቀን ይሆናል እንዴት ያለ ድንቅ ቀን እንዴት ያለ የደስታ ቀን እንዴት ያለ ታላቅ ቀን ይሆናል በደብረ ዘይት ተራራ ጫፍ ላይ ጌታ ሲገለጥ በኃይል ከሰማይ ጻድቅ ከሩጫው ፍጻሜ ሲደርስ የዓይኖቹን እንባ በእጁ ሲታበስ እንዴት ያለ ድንቅ ቀን እንዴት ያለ የደስታ ቀን እንዴት ያለ ታላቅ ቀን ይሆናል እንዴት ያለ ድንቅ ቀን እንዴት ያለ የደስታ ቀን እንዴት ያለ ታላቅ ቀን ይሆናል አመፀኛውን በአመፅ ተጉዞ ጻድቅ በጽድቁ መንገድ ጨርሶ ሁሉ እንደ ሥራው ሲቀበል ዋጋ መከራው አልፎ ምዕራፍ ሲዘጋ እንዴት ያለ ድንቅ ቀን እንዴት ያለ የደስታ ቀን እንዴት ያለ ታላቅ ቀን ይሆናል አብረን እንዘምራለን እንዴት ያለ ድንቅ ቀን እንዴት ያለ የደስታ ቀን እንዴት ያለ ታላቅ ቀን ይሆናል እንዴት ያለ ድንቅ ቀን እንዴት ያለ የደስታ ቀን እንዴት ያለ ታላቅ ቀን ይሆናል ኧረ እንዴት ያለ ድንቅ ቀን እንዴት ያለ የደስታ ቀን እንዴት ያለ ታላቅ ቀን ይሆናል እንዴት ያለ የደስታ ቀን እንዴት ያለ ታላቅ ቀን ሁለት ጊዜ እንዴት ያለ ድንቅ ቀን እንዴት ያለ የደስታ ቀን እንዴት ያለ ታላቅ ቀን ይሆናል የመጨረሻ እንዴት ያለ ድንቅ ቀን እንዴት ያለ የደስታ ቀን እንዴት ያለ ታላቅ ቀን ይሆናል
በመብቃታችሁ ታላቅ ደስታችንን መግለጽ እንፈልጋለን። ምናልባትም በአገልግሎታችን ላይ ያላችሁን ማንኛውንም አይነት አስተያየት እንድትልኩልን በጌታ ፍቅር እናሳስባለን። በመካከላችን እንዲሰራ በመንፈስ አሰራር እንድትቀይረን መንፈስ በሚያስገርም ሁኔታ በመካከላችን እንዲወርድ እንለምንሃለን። እግዚአብሔር ሆይ መንፈስ ቅዱስ በሚወርድበት ቦታ ሁሉ ሰዎች ወደ እውነት ሁሉ ይመራሉ። ስለዚህም እግዚአብሔር ሆይ ወደ እውነተኛ ወደ አንተ ሐሳብ እንድንመራ በመንፈስ ቅዱስ ኃይል እንድትረዳን እንድታግዘን እንለምንሃለን። የዲያብሎስ ሥራ በስም ስልጣን የተዋረደ ይሁን። የጨለማው ሥራ በስም ስልጣን የተዋረደ ይሁን። ዲያብሎስ በአደባባይ የተቀጣ እንዲሆን በዚህ ሰፈር በዚህ ካውንቲ በዚህ ምድር በዚህ አካባቢ የሚሰራ ያለቃ መናፍስት ኃይል በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ የተመታ እንዲሆን ጸልያለሁ። እግዚአብሔር ሆይ የዘንዶውን ራስ ቀጠቀጥህ አንተ ለኢትዮጵያ ምግባቸውን ሰጠ ተብሎ በቅዱስ ቃል ላይ እንደተጻፈ ዲያብሎስን እየቀጠቀጥክ ሕዝብህን ነፃ እያወጣ ስላለ በዚህ ምድር ላይ እየሰራ ስላለ እናከብርሃለን።
አቤቱ ልልታ፣ ጭብጨባ፣ አምልኮ፣ ስግደት፣ ውዳሴ ለስም ይሁን። ሃሌሉያ እናመሰግንሃለን። praise the Lord ማሳኪላ ፎና ማቺነ ዲላ ፎና ማኬኒያስ ኢየሱስ ጌታ ነው። ሃሌሉያ ኢየሱስ ጌታ ነው። እስኪ ከባድ ልልታና ጭብጨባ ለጌታ እንሰጠዋለን። ሃሌሉያ ሃሌሉያ ይህን ሁሉ ስለሰማን ስላስደነከን እግዚአብሔር ሆይ ደግሞ ስለምትናገረን እናመሰግንሃለን። ይህን ሁሉ በስም ስልጣን ጸለይን። አሜን። ቁጭ እንላለን። ጌታ ይባርካችሁ። ፓስተር አሁን እንደተናገረው በተከታታይ በዚህ ቦታ ላይ የሚሰጡ ትምህርቶች በሙሉ በደቀ መዛሙርት እና ደቀ መዛሙርት ስለመሆን ደቀ መዛሙርት ማን ነው፣ ትርጓሜው ምንድነው የሚሉትንና የመሳሰሉትን ትምህርቶች በተከታታይ የምትማሩበት ጊዜ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። የደቀ መዛሙርት ወይንም ዲሳይፕልሺፕ ወይም ዲሳይፕልስ የሚለውን ቃል በብዛት በቤተ ክርስቲያን የምንሰማው ነገር ነው። በብዛት ብዙ ሰዎች ስለ ደቀ መዛሙርት ወይም ደቀ መዝሙር የሚለውን ቃል አብዝተው ያውቁታል፣ ይረዱታልም። ግን ጥያቄው እውነተኛው ትርጓሜ ወይንም እውነተኛው የደቀ መዝሙርነት አገልግሎት ወይም ደቀ መዝሙር የመሆን ትርጓሜ ምን እንደሆነ በትክክል የገባቸው ግን ከብዙሃን መካከል ጥቂቶች እንደሆኑ ይሰማኛል። እኔም ደግሞ ከራሴም ከሌሎችም ከምረዳው ልምድ ተነስቼ የደቀ መዝሙርትነት ትርጓሜውም አቅጣጫውም አካሄዱም በአብዛኛው እየተረሳ እየተዳከመ ያለ ይመስለኛል። ይሄ ችግር በኢትዮጵያ ብቻ ሳይሆን በሌላውም ዓለም ደቀ መዝሙር የመሆን ትልቅ ችግር እንዳለ የሚታይበት ክስተት እንዳለ ላረጋግጥላችሁ እወዳለሁ። ስለዚህ ይህንን የደቀ መዛሙርት ትምህርት ዛሬ የምንሰጠው ነገር በአራት ከፍለን ነው የምንመለከተው። በስሩ ያው ከዚህ በፊትም እንደምታውቁት እኔ ሀለሃ መሰረሰ ሸቀበ የሚል ነጥብ እንዳለኝ እንዳትረሱ የምትጽፉ ሰዎች በዛ ስር ሀለሃም ይኖረኛል። ግን መጀመሪያ አንደኛ ወይም ክፍል አንድ ብላችሁ የደቀ መዝሙር ትርጉም ምንድነው ደቀ መዝሙር? በመጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ይከተሉ የነበሩ ሰዎች በሙሉ ደቀ መዝሙር ሲባሉ እንደነበርና በ11ኛው ምዕራፍ በሐዋርያት ሥራ ምዕራፍ 11 ላይ ያ ቃል ተቀይሮ ቤተክርስቲያን ክርስቲያኖች የሚል ቃል በሌሎች እንደተሰጣቸው የምናየው ነገር ነው። ስለዚህ ኢየሱስ ክርስቶስ 12ቱን ሐዋርያት ወይም አፖስቶልስ የሚባሉትን ደቀ መዝሙር እያለ ይጠራቸው እንደነበር ወይንም ሰዎች የኢየሱስ ክርስቶስ ደቀ መዛሙርት እያሉ ይጠሯቸው እንደነበረ መረዳት እንችላለን። ከዚሁ ጋር ኢየሱስ ክርስቶስን የሚከተለው ማስ ወይንም ብዙ ህዝብም ደቀ መዝሙር ይባላል። ስለዚህ ደቀ መዝሙር የሚባለውን ቃል ወይም ደቀ መዛሙርት የሚባሉትን ሰዎች የህይወት እንቅስቃሴ ትርጓሜ ማጥናት አስፈላጊ ስለሆነ ከብዙ ትርጉሞች መሃል ጥቂቶቹን ለመናገር ልሞክር እና አንድ 4-5 ትርጓሜዎችን ሰዎች እንዴት እንዳዩት ባስረዳ ወይንም ብናገር ከዛ ጋር ራሴን ብናገር ጥሩ ይሆናል ብዬ አስባለሁ። ብዙ ሰው ሊያገኘው የሚችለውን መጽሐፍ 1-2 መጽሐፍ አምጥቻለሁ። አንደኛው የኒው ባይብል ዲክሽነሪ የሚባለው መጽሐፍ ስለ ደቀ መዛሙርት ብዙ ይናገራል። ግን ከተናገራቸው መሃል ጠበቅ አድርጌ የወሰድኩት ምንድነው ትርጓሜው የመምህሩን ትምህርት የተማረ ወይንም ለመማር የሚሻ የመምህሩን ትምህርት የተማረ ወይንም ለመማር የሚፈልግ ዲዛይር ኢንትረስት ኮሚትመንት ያለው ማለት ነው። ኒው ባይብል ዲክሽነሪ እንደዚህ ይለዋል። የፒክቶሪያል ባይብል ዲክሽነሪ ደግሞ ምን ብሎ ይተረጉማል? የአንድ መምህር ተማሪ የአንድ አስተማሪ መምህር የሆነ ሰው ተማሪ ይልና የአስተማሪውን አእምሮ ማይንዱን ህይወት አመለካከት እና ልምምድ የተቀበለ ይላል። የአንድን አስተማሪ አእምሮ አመለካከት ቪውስ ወይም ፐርስፔክቲቭስ እና ህይወት የተቀበለ ሰው ነው ደቀ መዝሙር ማለት።
አእምሮውን ሐሳቡን ልቡን መንፈሱን የህይወት አቅጣጫውን በሙሉ ምጥጥ አርጎ እንደ ስፖንጅ የተቀበለ ደቀ መዝሙር ነው ብሎ ይተረጉመዋል። አንድ በዚህ በከሳቴ ብርሃን የሚባል መዝገበ ቃላት አለና እንዴት ነው በአማርኛ የተጻፉ መጽሐፎችስ ይሄንን የደቀ መዝሙርነትን ትርጉም የሚተረጉሙት የሚለውን ለማየት ሞክሬ ነበር። እሳቸው ደግሞ የተረጉሙት እንዲህ ብለው ነው። በመጽሐፍት ትምህርት ቤት ያለ ትምህርቱን ገና የሚያጠና የሚማር ወደ መምህርነት ለመድረስ የታጨ ፕሮሰስ ነው። ኦንጎይንግ ፕሮሰስ ነው። የሚማር እየተማረ ያለ በመጽሐፍት ትምህርት የሰለጠነ ለመማር የተዘጋጀ ወይንም እጩ የሆነ እየተማረ ለማስተማር የተዘጋጀ ብለው ነው የሚተረጉሙት። እየተማረ ለማስተማር ብለው ይተረጉሙታል። የኔ ትርጓሜ ምንድነው? ከነሱ ጋር እኩል ባልሆንም ግን እንደሰው ስለማስብ የኔም የራሴ ትርጓሜ አለኝ። የመምህሩን ህይወት ለመከተል የራሱን መስመር እርግፍ አድርጎ የተወ በየተረጎምኩት የመምህሩን ወይንም የአስተማሪውን ህይወት ለመከተል የራሱን መስመር እርግፍ አድርጎ የተወ ደቀ መዝሙር ማለት እሱ ነው። ስለዚህ የመጀመሪያው የዚህ የደቀ መዛሙርት ትርጉም የገባችሁ ይመስለኛል። የአስተማሪውን አስተሳሰብ ህይወት ኑሮ ለመከተል የራስን መስመር እርግፍ አድርጎ መኖር ማለት ነው ደቀ መዝሙር ማለት። እንግዲህ በዚህ የትርጓሜ ስሌት ስንቶቻችን ለደቀ መዝሙርነት የተዘጋጀን ስንቶቻችን ብቁ የበቃን የነቃን ደቀ መዝሙር እንደሆነን አላውቅም። ነገር ግን የደቀ መዝሙርነት ትርጉም አንድ ሊያስተምር የፈለገ ሰው የሚያስተምረውን ትምህርት የራሱን ነገር ትቶ ያንን ሰው ፈጽሞ የሚከተል ማለት ነው። እሱ ነው የደቀ መዝሙርነት ትርጉም። ተዛማጅ ቃሎችን የቃሉ ፍቺ ብዬ ነው አሁን የተረጎምኩላችሁ። ለምትሉ ሰዎች ተዛማጅ ትርጉሞች ወይንም ከደቀ መዛሙርት ጋራ የሚዛመዱ ነገሮችን ጥቂቶችን ሶስት ነገሮችን ለማቅረብ ሞክራለሁ። የግሪክ ቃል ነው። በነገራችን ላይ በትርጓሜ ውስጥ የግሪክ ቃል ማቴቴስ የሚል ቃል ሲሆን የዕብራይስጡ ላማድ ይለዋል። በአማርኛ ልማድ፣ ለመደ፣ መልመጃ፣ ልምምድ ማለት ነው። ያንድን አስተማሪ የህይወት ዘይቤና አስተሳሰብ የሚለማመድ ብሎም የዕብራይስጡ ላማድ ከሚለው ጋር አገናኝቶ ታዩታላችሁ። ስለዚህ በተዛማጅ ቃሎችን ጥቂቶችን ልንገራችሁ ወደ ዋናው ነገር ከመግባቴ በፊት። አንደኛው ማቴኔዮ የሚል የግሪክ ቃል ነው። ምን ማለት መሰላችሁ? ሪፔንታንስ ንስሐ መግባት ወይንም የሄዱበት የነበረውን መንገድ እርግፍ አድርጎ ሌላ አቅጣጫ መከተል ማለት ነው። ደቀ መዝሙር ማለት እንደዚህ ይሄድ የነበረ ሰው የሚያስተምረው አስተማሪ ያመጣው አይዲያ ወይንም አስተሳሰብ ወይም ህይወት ወደዚህ የሚወስድ ከሆነ ያንን መንገድ እርግፍ አድርጎ ትቶ እንደዚህ የዞረ ተርን ኦቨር ያደረገ ማለት ነው። ስለዚህ እኛ በዓለም ሳለን ክርስቶስ ኢየሱስን ሳንከተል የምንሄድበት በአየር ላይ በሚሰሩ ባለቆች በስልጣናት በጌትነትና በዙፋናት መስመር እንሄድ ነበር። ጌታን ስናገኝ ያን መስመር እርግፍ አድርገን እንዲህ አይነቱ ሰው ደቀ መዝሙር አይደለም ማለት ነው። ፓርሻሊ ወደዛ እንዲህ አይነቱ ሰው እርፍ ይዞ ወደ ኋላው የሚመለከት ሰው ደቀ መዝሙር አይደለም ማለት ነው። ወይንም እንደዚህ ሄደ የነበረ ሰው ግማሽ ዘወር ብሎ ግማሽ እግሩ ወደዛ ሄደ ሰው ደቀ መዝሙር አይደለም ማለት ነው። በዚህ ማታኔዮ ከሚለው የግሪክ ቃል ተነስተን ስናየው ተርን ኦቨር ያደረገ ማለት ነው። አቅጣጫውን የቀየረ ማለት ነው ደቀ መዝሙር። ስንቶቻችን ፓርሻሊ በግማሽ፣ ስንቶቻችን ሙሉ በሙሉ፣ ስንቶቻችን አፋችን ብቻ ወደዛ ዞሮ መንገዳችን ወደዛ እንደሆነ ልናውቅ የምንችልበት ሁኔታ አለ። ሌላው መምሰል የሚል የግሪክ ቃል ጋር የተገናኘ ነው። ተዛማጅ ትርጉሙ ምን ማለት ነው? ተመሳስሎ መገኘት ማለት ነው። ትዝ ይላችኋል ጴጥሮስ ኢየሱስን በካደ ጊዜ ንግግርህ ኢየሱስን ይመስላል። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 6 ላይ በኑሮና በቃል እኛን ምሰሉ ያለውን ቃል ያመጣዋል። የግሪኩ ቃል ደቀ መዝሙር ማለት እርግፍ አድርጎ መንገድን መተው ብቻ ሳይሆን መምሰል፣ ካስተማሪው ጋር ተመሳስሎ መገኘት ብሎ ነው የሚተረጉመው። ሌላው ተከታይ ፎሎወር አኮሌቲዮ ይለዋል።
ከ90 ጊዜ በላይ በአዲሱ ኪዳን ላይ ተጽፎ የምታገኙት ቃል ነው። ስለዚህ ደቀ መዝሙር ማለት ምን ማለት ነው? ተከታይ ማለት ነው። አጠገባችሁ ያለውን ሰው የኢየሱስ ተከታይ ነው ሆይ በሉት። ከዛ ጥያቄው ላይ ትመጣላችሁ። አሁን ያልኳችሁ ነገር አጠር ያለ ነው፣ በጣም ኮምፕሊኬትድ እንዳይሆንባችሁ። መጀመሪያ ሀ ላይ የቃሉን ትርጉም ነው ያየነው። ተዛማጅ ቃል ላይ ያለው ሐመሩሃ ታሪካዊ ሁነት ወይንም ሂስቶሪካል ፋክትስ ብለን እንውሰደው። ሁኔታዎች ምንድናቸው? በታሪክ ውስጥ የደቀ መዝሙርነት አገልግሎት ወይም ደቀ መዝሙርነት በቤተ ክርስቲያን ወይንም በአይሁድ ማህበረሰብ ብቻ የበቀለ ሪያሊቲ አይደለም። ደቀ መዝሙርነት በየትኛውም ጊዜ በማንኛውም ሰዓት በማንኛውም ሁኔታ ይፈጠራል። በኋላ ወደ ውስጥ እንገባ እናየዋለን። ታሪካዊነት ለምሳሌ በአይሁድ ማህበረሰብ ውስጥ የደቀ መዛሙርትነት አገልግሎት ወይም ደቀ መዛሙርትነት አለ። በአይሁድ ማህበረሰብ ውስጥ ለምሳሌ ዮሐንስ ደቀ መዛሙርቶች ነበሩት። መጥምቁ ዮሐንስ በማቴዎስ 9:14 ላይ ታገኙታላችሁ። የኢየሱስ ክርስቶስንም ከተከተሉት ደቀ መዛሙርት መካከል የዮሐንስ መጥምቁ ምኖች ነበሩ? ደቀ መዛሙርቶች ነበሩ። ስለዚህ ደቀ መዝሙር ሁኑ ሲባል ቀጥታ ካስተማሪውና ከሚያስተምረው ትምህርት አስተሳሰብ ጋር መቆራኘት ማለት ነው። የኢየሱስ ደቀ መዝሙርም አለ፣ የሙሴ ደቀ መዛሙርቶችም አሉ። መጽሐፍ ቅዱስ ላይ ታገኙታላችሁ። የፈሪሳውያንም ደቀ መዛሙርት አላቸው። የቀናተኛውን ዛሌትስ ግሩፕ የሚባሉት እነሱም ቢሆኑ ደቀ መዛሙርት አለ። ስለዚህ ደቀ መዝሙር በአይሁድ ማህበረሰብ ዘንድ የታወቀ ሰው ሁሉ የሚቀበለው ነገር ነው። በማቴዎስ 9:14 ላይ የዮሐንስ ደቀ መዛሙርትን ታገኛላችሁ። በማቴዎስ 22 ቁጥር 16 ላይ የፈሪሳውያንን ደቀ መዛሙርት ታገኛላችሁ። የሙሴንም ደቀ መዛሙርት ዮሐንስ 9:28 ላይ ስለ ኢየሱስ ክርስቶስ የሂሊንግ ፓወር በሚነጋገሩበት ጊዜ እኛ የሙሴ ደቀ መዛሙርት ነን፣ አንተ ነህ የኢየሱስ ደቀ መዛሙርት ብለው ያንን እውር የነበረውን ሰው ሲከራከሩ ታዩታላችሁ። የኢየሱስም ደቀ መዛሙርት አለው። ስለዚህ የደቀ መዛሙርትነት ህይወትና ጥሪ አገልግሎትና እንቅስቃሴ የነበረ በአይሁድ ማህበረሰብ ቀደም ሲል የበቀለ በአዲስ ኪዳን ብቅ ያለ ሳይሆን የነበረ ሪያሊቲ እንደሆነ ከዚህ መገንዘብ ትችላላችሁ። በዓለም ውስጥም ነበረ። በሴኩላር ወርልድ በሚባለው ለምሳሌ የፕሎቶ የአሪስቶትል ኤፒክራኒዝም ፕሎቶኒዝም እየተባለ የሚጠራው ደቀ መዛሙርት አስተማሪው የሚያስተምረውን ነገር የሚከተል በሙሉ ደቀ መዛሙርት ነበረው ማለት ነው። በዓለሙም ውስጥ ደቀ መዛሙርትነት አለ። በሃይማኖት ተቋማትም ውስጥ ደቀ መዛሙርቶች አሉ። በሃይማኖት ለምሳሌ የካቶሊክ ኢየሱሳውያን ፍራንሲስካውያን ምናምን እየተባሉ የሚጠሩ አሉ። በኦርቶዶክስ ቅባት ተዋህዶ ብላችሁ ልትወስዱ ትችላላችሁ። በፕሮቴስታንቶች ደግሞ በአብዛኛው ሁላችንም የምናውቀው ካልቪኒስት ሉትራን ነው እየተባለ የሚባለው የዛን ሰው ትምህርትና ዶክትሪን አስተሳሰብና ህይወት የተከተለ ሰው ያስም ይሰጠዋል። ስለዚህ የደቀ መዛሙርትነት ፍቺ ትርጉምና ታሪካዊ እውነቱ ከዚህ በፊት ከክርስትና በፊትም ነበረ፣ ክርስትናም ከመጣ በኋላ አለ፣ ወደፊትም የሚቀጥል ነገር ነው። የመጀመሪያ ነገር ያልኳቸው አንደኛ ትርጉም ነው። ትርጉሙን አይተናል። ሁለተኛ የደቀ መዛሙርትነት ሚስጥር ምንድነው? ደቀ መዛሙርትነት ሚስጥሪው ምንድነው? ለምንድነው ደቀ መዛሙርት ምን ሆነው? ወደ ዋናው ነገር እንሄዳለን። ይሄንን እንድጽፉት ፈልጋለሁ። የደቀ መዛሙርትነት ሚስጥር የህይወት ጥሪ ነው። ህይወት ነው። ደቀ መዝሙር ማለት በመጽሐፍ ቅዱሳችን ላይ እንደምንመለከተው የህይወት ጥሪ ነው። የመኖር ጥሪ ነው። ህይወት ጥሪ ሲባል አጠቃላይ ህይወታችን ደቀ መዝሙር ለመሆን የተጠራ ነው። ደቀ መዝሙር ያልሆነ የኢየሱስ ክርስቶስ ተከታይ አይሆንም። ተከታይ ያልሆነ ደግሞ መንግስተ ሰማያት ሊገባ አይችልም። አሁን እኛ ደቀ መዝሙርን ከአገልግሎትና ሰዎችን ደቀ መዝሙር ከማድረግ ጋር እያገናኘን የምንጫወተው ጨዋታ በራሱ ስህተት ነው። ደቀ መዝሙር የምንሆነው የህይወት ጥሪ ስለሆነ ነው። ማንም ሰው የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዝሙር ካልሆነ መንግስተ ሰማያት ሊገባ አይችልም። ደቀ መዝሙር ማለት ተከታይ ማለት ነው። ግማሽ በዓለም ግማሽ በጨለማ ግማሽ በሰይጣን ግማሽ በአየር ላይ በሚሰራው አለቃ ትእዛዝ ግማሽ በስጋ እየተመላለሳችሁ ግማሽ ደግሞ በመንፈስ ለመመላለስ አይቻልም። በህይወት ጥሪ ውስጥ ወይ በጌታን የሚኮነው ወይንም በጌታ አይደለም የሚኮነው፣ ወይ ጌታን ትከተላላችሁ ወይ ጌታን አትከተሉም የሚል ክሊር የሆነ
ፖይንት ነው ደቀ መዝሙርነት። ስለዚህ የህይወት ጥሪ ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 40 ላይ ትመለከታላችሁ ይሄንን ቃል የህይወት ጥሪ እንደሆነ። ቁጥር 45ም ላይ ያለውን አነባለሁ። እስኪ ላንብበው ከ35 ጀምሮ። በነጋውም ደግሞ ዮሐንስ ከደቀ መዛሙርቱ ሁለቱ ቆመው ነበር። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። ሁለቱም ደቀ መዛሙርት ሲናገር ሰምተው ኢየሱስን ተከተሉት። ተመልከቱ፣ ስለነዚህ ሁለት ደቀ መዛሙርቶች እንድታውቁ ፈልጋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚራመድበት ቦታ ላይ ዮሐንስ ከደቀ መዛሙርቱ ጋር ነበርና እነሆ የእግዚአብሔር በግ አለ። ሁለቱ ደቀ መዛሙርት ዮሐንስን ፈጽመው ይከተሉት ስለነበረ የእግዚአብሔር በግ እሱ ነው ሲላቸው ተከተሉት ይላል። ምክንያቱም የዮሐንስን ሐሳብ፣ አመለካከት፣ ልብና መንፈስ የቀዱ ሰዎች ስለነበሩ ኢየሱስን ለመከተል ከዮሐንስ ድምጽ ተነስተው ፈቃደኛ ሆኑ። ሁለቱም ደቀ መዛሙርት ሲናገር ሰምተው ኢየሱስን ተከተሉት። ኢየሱስም ዘወር ብሎ ሲከተሉት አይቶ ፎሎወሩ ሲሆኑ ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜውም መምህር ሆይ ማለት ነው። መታችሁ እዩ አላቸው። የዮሐንስን ወንጌል ስታጠኑ ካም ኤንድ ሲ ኑና እዩ የሚል ነገር ነው ያለው። ዮሐንስ ወንጌል ምዕራፍ 1 ላይ 2 ወይም 3 ጊዜ ተጽፏል። ሌላም ቦታ ላይ ኑና እዩ ነው። ደቀ መዝሙር ማለት መጥቶ የጌታ የኢየሱስ ክርስቶስን ሕይወት፣ አስተሳሰብ፣ አመለካከትና ኑሮ ማየትና በዛ መቅረት ነው። ደቀ መዛሙርቱን ኑና እዩ ሲላቸው መታችሁ እዩ ሲላቸው መተውም የሚኖርበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ 10 ሰዓት ያህል ነበር ይላል። ተመልከቱ፣ የኢየሱስ ክርስቶስ ደቀ መዝሙር ለመሆን በወሰኑበት ጊዜ ከዚህ ቀደም ደቀ መዝሙር የሆኑለትን ዮሐንስ መጥምቁን ለ10 ሰዓት ትተው ከሱ ጋር ሰነበቱ። የደቀ መዝሙርነት ጥሪ የህይወት ጥሪ ነው። ህይወታችን ለደቀ መዝሙርነት የተጠራ ነው። እግዚአብሔር እኛን የሚፈልገን ደቀ መዝሙር እንድንሆንና በደቀ መዝሙርነት ፕሪንሲፕል መንግስተ ሰማያት እንድንገባ ነው። ክብር ለጌታ ይሁን። ደቀ መዛሙርት በሙሉ መንግስተ ሰማያት ይገባሉ። ተከታዮቹ ማለት መንግስተ ሰማያት ለመግባት እግዚአብሔር ያዘጋጀው ነገር እሱ ነው። ኢየሱስን መከተል ነው ደቀ መዝሙርነት። ስለዚህ የህይወት ጥሪ ነው። ዮሐንስ 8:12 ላይ ያለውን ክፍል ላንብብላችሁና ወደ ሁለተኛው ነጥብ ሄዳለሁ። ወደ ማለት ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 12 እንዲህ ይላል። ደግሞ ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ ደቀ መዝሙሬ የሚሆን የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። የሚከተለኝ ሰው ቢኖር ብርሃን ይሆንለታል እንጂ በጨለማ ምን አይልም አይመላለስም ብሎ ተናገራቸው ይላል። ሉክ ይሄ ክፍል የሚናገረው የሙሴ ደቀ መዛሙርት ነን የሚሉ ሰዎችን ለመመለስ ኢየሱስ ክርስቶስ የዓለም ብርሃን መሆኑን ለመግለጽ በሚናገርበት ክፍል ላይ ቀጥታ ያነሳው ነገር ተከተሉኝ፣ ደቀ መዛሙርቴ ሁኑ የህይወት ጥሪ ነው። ማንም ሰው የሚከተለኝ ሰው ካለ የህይወት ብርሃን ስለሆነ የህይወት ብርሃን ይሆንለታል። ሻማ ማለት አይደለም ብርሃን፣ ወይንም ደግሞ በአየር ላይ ያለ መብራት ማለት አይደለም። ብርሃን ማለት በጨለማ ውስጥ የምንኖር ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራንን የእርሱን የክርስቶስ ኢየሱስን አስደናቂ ህይወት ተካፍሎ መኖር ማለት ነው። በብርሃን መኖር ማለት በጨለማ ውስጥ ያሉ ሰዎች መንግስተ ሰማያት አይገቡም። በጨለማ ውስጥ ያሉ ሰዎች የክርስቶስ ተከታዮች አይደሉም። በብርሃን ውስጥ ያሉ ሰዎች ናቸው የክርስቶስ ተከታዮች። ብርሃን መሆን ማለት ደግሞ በአፋችን የምንናገረው ነገር ሳይሆን ላይፍ ስታይል ነው። እናንተ የዓለም ምኖች ናችሁ ይላል፣ ብርሃን ናችሁ ይላል። ከዚህ በፊት ነግሬያችኋለሁ። እግዚአብሔር አምላካችን ብርሃን ነው። ልጁ ኢየሱስ ክርስቶስ ብርሃን ነው። እኛም ደግሞ የልጅ ልጆቹ የእግዚአብሔር አብ ልጆች ወይም የልጅ ልጆች ብርሃኖች ነን። እግዚአብሔር የጠራን ከድቅድቅ ጨለማ ወደሚደነቅ የብርሃን ህይወት ነው። ሃሌሉያ። ስለዚህ ኢየሱስ ክርስቶስን መከተል ወይም ደቀ መዝሙር ማለት የህይወት ጥሪ ነው። ሚስጥሩ እሱ ነው።
አጠገባችሁ ያለውን ሰው የህይወትህ ጥሪ ደቀ መዝሙር መሆን ነው በሉት። ትሬኒንግ የሚመስላችሁ ሰዎች ተስፋ እንድትቆርጡ ነው መነግራችሁ። ወይንም ደግሞ በጌታ ቤት 40 ዓመት 50 ዓመት መቆየት የበቃ የደቀ መዝሙርነትን ነገር ጨርሶ የበቃ የነቃ መለኩሴ መሆን አይደለም ጥሪያችን። ላይፍ ስታይል ነው። ወደ መንግስተ ሰማያት የሚገባ ሰው ሁሉ በዘመኑ እድሜ ልኩን በእያንዳንዱ ፍራክሽን ኦፍ ሰከንድስ ክርስቶስን ለመከተል የሚወስነው የህይወት ጥሪ ነው ደቀ መዝሙርነት ማለት። ደቀ መዝሙርነት ከትምህርት ወይም ከስልጠና ያለፈ ነው። የአንድ ወር የሁለት ወር የሶስት ወር ላይፍ ስታይል ሳይሆን ላይፋችንን በሙሉ የምንኖረው ነው። ኢየሱስ ክርስቶስ የሚከተለኝ ሰው ቢኖር በብርሃን ይኖራል አለ። ስለዚህ ደቀ መዝሙርነት የምን ጥሪ ነው? የህይወት። እስኪ አንድ ላይ በታላቅ ድምጽ የህይወት ጥሪ ነው በሉ። የሚከተለኝ ቢኖር ብርሃን ይሆንለታል ብሏል። እግዚአብሔር የተመሰገነ ይሁን። የአገልግሎት ጥሪ ነው። ደቀ መዝሙርነት የአገልግሎትም ጥሪ ነው፣ የህይወት ብቻ ሳይሆን። የአገልግሎት ጥሪ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 26 ላይ ያለውን አነብና አንዳንድ ክፍሎችን ላብራራ ሞክራለሁ። ዮሐንስ ወንጌል ምዕራፍ 12 ቁጥር 26 እዛው ዮሐንስ ላይ ነን። ከጥቅስ ወደ ጥቅስ እንዳልወስዳችሁም እየፈራው ነው። እንዲህ ይላል። በጣም የሚያስደስተኝ ክፍል ነው። ሰዎች ከተለያየ ክፍለ ሀገር ወይም ክፍለ ዓለም መጡና ስለ ኢየሱስ ክርስቶስ ዝና ክብርና አገልግሎት በሰሙ ጊዜ ለእንድሪያስና ለፊልጶስ መልእክት ላኩ። አይ ቲንክ ለመጀመሪያ ፊልጶስ ሰማ፣ ፊልጶስ ለእንድሪያስ፣ እንድሪያስና ፊልጶስ ለኢየሱስ ሄደው ነገሩት። ነገሩ ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ አስደናቂ ታምራቶችን ባደረገ ጊዜ ሰዎች ተሰበሰቡና የኢየሱስ ክርስቶስን አፒረንስ ወይ ፊዚካል አፒረንስ ለመመልከት ተሰብስበው መጡ። ስለዚህ ኢየሱስ ክርስቶስን ልናየው እንወዳለን ብለው ሲጠይቁ አንዳንድ ጊዜ ጌታችን ኢየሱስ ክርስቶስ የሚናገረው ነገር ዞር ያለ ነው ወይንም ኦድ ነው። እነዚህ ሰዎች በጠየቁ ጊዜ ኢየሱስን ለማየት በፈለጉ ጊዜ ኢየሱስ የተናገረውን ነው የምነግራችሁ። እንደዚህ ይላል። በበዓሉም ሊሰግዱ ከወጡት አንዳንድ የግሪክ ሰዎች ነበሩ። እነርሱም ከገሊላ ቤተሳይዳ ወደሚሆን ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት። ሊደነቁበት ሊደመሙበት በቃ ዋው ሊሉ ማለት ነው። አንዳንዴ በአንዳንድ ፕሮግራሞች ተደንቀው ሰዎች ደቀ መዛሙርት ሳይሆኑ እንደሚሄዱት ለማለት ነው። ፊልጶስ መጥቶ ለእንድሪያስ ነገረው። እንድሪያስና ፊልጶስ መጥተው ለኢየሱስ ነገሩት። ኢየሱስም መለሰላቸው እንዲህ ሲል ኦኬ እኔ ላይ ይፈልጋሉ አላቸው። የሰው ልጅ ከብር ዘንድ ሰዓቱ ደርሷል። ምን ማለቱ ነው? ይሞት ዘንድ ማለት እኔን ለማየትና ለመከተል የሚመጣ ከግሪክ ይምጣ ከአርመን ከፈለገ ከኢትዮጵያ ይምጣ ከፈለገ ከግብጽ ይምጣ ሞት እንዳለ ይወቅ ለማለት ነው። የሚያስደነግጥ ነገር ነው። የሰው ልጅ ከብር ዘንድ ሰዓቱ ደርሷል። እውነት እውነት እላቸዋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል፣ ነፍሱን በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ። አስደናቂ ነገር ነው። የሚያገለግለኝ ሰው ቢኖር ደቀ መዝሙሬ ይሁን። ምን ማለት ነው? ደቀ መዝሙሬ ከሆነ ሞት እንዳለ የስንዴ ቅንጣት ምሳሌውን የኔንም የመክበር ምሳሌን ተከትሎ ማንም ሰው ሊያገለግለኝ ከፈለገ እኔ በማልፍበት በማንኛውም መንገድ ውስጥ ምን ይላል? ይለፍ። ስለዚህ ደቀ መዝሙር መሆን ማለት ማገልገል ነው። ማገልገል ማለት ደቀ መዝሙር መሆን ማለት ነው። በርግጥ ምንድነው? ደቀ መዝሙር ሳይሆኑ የሚያገለግሉ ያልተማሩ አስተማሪዎች፣ ያልተሰበከላቸው ሰባኪዎች፣ ክርስቶስን ያላወቁ ስለ ክርስቶስ ተናጋሪዎች በጣም ብዙ ሰዎች አሉ። አንዱ ቀያፋ ነው። በእኛ ዘመን ላይ ባመጣው በጣም ከባድ ነገር ስለሚሆን በድሮ ሰዎች ላይ ማስተማር ይቀላል ብዬ ነው። እንዲህ ይላል፣ የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል። ስለዚህ ደቀ መዝሙር ማለት የአገልግሎት ጥሪ ነው። ሰዎችን ደቀ መዝሙር የምናደርገው ራሳችንንም ደቀ መዝሙር የምናደርገው እግዚአብሔር ለአገልግሎት ስለጠራን ነው።
የደቀ መዝሙርነት ህይወት ወይም የደቀ መዝሙርነት ሚስጥር የህይወት ጥሪ ብቻ ሳይሆን የአገልግሎትም ጥሪ ነው። ሊያገለግል የሚፈልግ ሰው ካለ መከተል አለበት። ለዚህ ነው ከእርሱ ጋር እንዲኖሩ እንዲያገለግሉትም ጠራቸው። living in the kingdom and serving the kingdom ማለት በመንግስቱ ውስጥ የማይኖሩ መንግስቱን የሚናገሩ ብዙ ሰዎች አሉ። በመንግስቱ ውስጥ የሚኖሩ ግን መንግስቱን የማይናገሩ ሰዎች ሊኖሩ አይችሉም። ስለዚህ ደቀ መዝሙር ለመሆን የምናስበው የአገልግሎታችን ጥሪ ስለሆነ ነው። ሰዎችን ተከታታይ ደቀ መዝሙር ማድረግ ጥሪያችን ነው። እኔ በህይወቴ ከምሰራቸው ስራዎች ሁሉ የሚያስደንቀኝ ሰዎችን የክርስቶስ ኢየሱስ ተከታይ ማድረግ በጣም ያስደንቀኛል። ስራዬም ነው፣ አሻሽዬ የምሰራው እሱን ነው፣ ማጠናው የምማረው እሱን ነው። ደቀ መዝሙር ማድረግ ዋና ተግባሬ ነው። ሰዎችን ልዩ ልዩ መንፈሳዊ ኢንጀክሽን እየሞላው የክርስቶስ ኢየሱስ ተከታይ ማድረግ ጥሪ ነው። ደቀ መዝሙር ማድረግ የቤተ ክርስቲያን ፕሮግራም አይደለም። it is the call of God። ክብር ለኢየሱስ ይሁን። እግዚአብሔር የጠራን እንድናገለግለው ደቀ መዝሙሩንን እንድናገለግለው ደቀ መዝሙርን እንድናደርግ ነው። ስለዚህ ደቀ መዝሙርነት የህይወት ጥሪ ብቻ ሳይሆን የአገልግሎትም ጥሪ ነው። የደቀ መዝሙር ኮሚቴ የሚባል አይኖርም። ሁሉም ሰው ደቀ መዝሙር ነው። የእርሱን በጎነት እንድትናገሩ ከጨለማ ስልጣን ወደ ብርሃን ያመጣችሁ የእርሱን በጎነት እንድትናገሩ የንጉስ ምኖች ናችሁ፣ ካህናት ናችሁ። ካህናት እስከሆናችሁ ድረስ ደቀ መዝሙር ናችሁ። ደቀ መዛሙርትን ማፍራት አለባችሁ። አጠገባችሁ ያለውን ሰው የአገልግሎትህ ጥሪ ሰዎችን ደቀ መዝሙር ማድረግ ነው ማለት ራሱን ሆነ ነው። ግን ታዲያ ራሳችሁን ነው የሚያገለግለኝ ሰው ቢኖር ደቀ መዝሙር ይሁን። ስለዚህ ደቀ መዝሙርነትን ዘሎ አገልጋይ መሆን አይቻልም። ክርስቶስን ከመከተል አልፎ አገልጋይነት መሆን አይቻልም። አገልጋይ ለመሆን ያሰበ ሰው መጀመሪያ መወሰን ያለበት he has to be committed to be his disciple። እግዚአብሔር የተመሰገነ ይሁን። ህይወት በብዙ ቦታ ላይ ስትመለከቱት ቀላል አይደለም። ሁሉ ነገር ኮስት አለው። በነፃ የዳንን በመሰጠት የምናገለግል ሰዎች ነን። አንዳንድ ሰዎች ፍሎት እንዳረጉ እድሜያቸውን እየጨረሱ ነው። በመንፈሳዊ ዓለም ውስጥ የእግዚአብሔር ልጅ የኢየሱስ ክርስቶስ ደቀ መዝሙር መሆን ዋነኛ ጥሪ ነው። የህይወትም የአገልግሎትም ጥሪ ነው። ሰዎች ይችኛዋን ቤት ወይንም ይችኛዋን የደቀ መዝሙር መሆንን ጎጆ ዘለው በትልልቅ አደባባይ ለመቆም ሲያስቡ ወርደታቸው ሰፊ፣ አወዳደቃቸው ከ99ኛ ፎቅ እንደተወረወረ ቲማቲም ነው የሚሆኑት። ምክንያቱም ዲሳይፕል ስላልሆኑ። በቤተ ክርስቲያን የደከመው የተዋረደው ዝቅ ያለው አገልግሎት ቢሆን ዲሳይፕልሺፕ ነው። ምክንያቱም የህይወት ጥሪ ስለማይመስላቸው የአገልግሎትም ጥሪ ስለማይመስላቸው። ፎርዛት ማተር አንዳንድ ቸርቾች በተለይ የኔ ቤተ ክርስቲያን ታላቋ ሙሉ ወንጌል ዲሳይፕል የሚያደርገው ወይም ደህንነት የሚያስተምሩት የደከሙ አገልጋዮች ናቸው። የአገልግሎት መለማመጃ ሰውን ዲሳይፕል ማድረግ ነው። ፓስተሮችና ታላላቅ አገልጋዮች እኔ ባየኋቸው የአሜሪካ ግዛቶች ታላላቅ ፓስተሮች ዋና ስራቸው ትንንሽ አዳዲስ መጤ ህፃናት ክርስቲያኖችን ዲሳይፕል ማድረግ ለማንም የሚሰጡት ስራ አይደለም። ተጣሞ ያደገ አንስተብልሽድ ያልሆነ በቃ ጠመም ጠምዘዝ ያለ አገልጋይን ካደገ በኋላ በቤተ ክርስቲያን ጎረምሳው ነው የሚያስቸግረው። ዲሳይፕልሺፑ ስላልተደረገ ነው። እኔ ቤተ ክርስቲያን ጎረምሶች የምላቸው ሰዎች አሉ። እሱ ከተናደደ ይማታል የሚባልም እኮ ክርስቲያን አለ። ምክንያቱም ይዝናት ዲሳይፕል አስፈላጊ ነው ሲገኝ ገንዘብ ሲገኝ ለድሆች እያለ ሊያጨበረብር የሚችል ዲሳይፕል ያልሆነ ይሁዳ አለ። ስለዚህ ነው ዲሳይፕልሺፕ የአገልግሎት ጥሪ ነው። ፎርዛት ማተር ዘማሪዎቹ ስትዘምሩ እኮ ዲሳይፕል ለማድረግ ነው። በመዝሙራችሁ ልታስደንቁን አትችሉም። የሚያስደንቅ ነገር ከጌታ ታመጡልናላችሁ፣ እኛ ጌታ እንድንከተል ታረጋላችሁ። ኢየሱስ ይመጣል የሚለውን ስንሰማ መጻዊ የሆነ የሚመጣ የሚገለጥ ክርስቶስ ንጉሳችንና ጌታችን እንዳለን ሰማና እሱን እንድንጠብቅ ያደርገናል። እያንዳንዱ ነገር ሰዎችን የክርስቶስ ኢየሱስ ተከታይ ለማድረግ የተዋቀረ ነው። የሚያገለግለኝ ሰው ቢኖር ምን ይበለኝ? ይከተለኝ። ምን ይሁን ማለት ነው? የኔም ስብከት የመጨረሻው ግብ ሰዎች ክርስቶስ እንዲከተሉ ካላረገ ሌላ ነገር ነው። ሐመርሃ
ደቀ መዝሙርነት ሚስጥሩ ሐመርዋ የመኖር ትእዛዝ ነው። የመኖር ትእዛዝ በጣም ትንሽ በጣም ጠበቅ ያለች ነገር ናት። የመኖር ትእዛዝ ነው። አንደኛ ቀጥታ ትእዛዝ የሚባል አሁን ለምሳሌ ትእዛዝ ሁለት አይነት ትእዛዝ አለ። እባክህን ይሄን ነገር እንዲህ አድርገን እንስራው ብሎ የሚያዛችሁ ሰው አለ። ይሄን ስሩ ብሎ የሚያዛችሁ አለ። ሁለቱም ትእዛዝ ነው። ያኛው very politicized ዲፕሎማት የሆነ አፕሮች ነው። ይሄኛው ደግሞ ኮማንዲንግ ነው። ኢየሱስ ሁለቱን ይጠቀማል። ተፈጥሮ ሁለቱን ትጠቀማለች። ማቴዎስ 28 ከ18 እስከ 20 እንደዚህ ይላል። ይሄንን ሁላችንም በዚህ በታላቁ ትእዛዝ ውስጥ እናገኘዋለን። አስራ አንዱ ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ጻፊው ደስ ይላል አይደል? ያልተከተለ እንደማለቱ መሰለኝ። ኢየሱስ ቀረበና እንዲህ ብሎ ተናገራቸው። ከሞት በመነሳቴ አትደነቁ። ስልጣን በሰማይ ሁሉ በምድርም ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ይሄንን ያዘዘው ክርስቶስ ኢየሱስ ነው። በነገራችን ላይ ይሄ ትእዛዝ በጣም አስደናቂ ነው። ኢየሱስ ክርስቶስ ከተወለደበት ዕለት ጀምሮ 12 70 500 ያረገ እየላከ ያየነው ነገር የደቀ መዛሙርት የማድረግ ስራ የመስበክ ስራ ከመሞቱ በፊት የተሰጠ ነው። ከሞት በኋላም በትንሣኤ ጊዜ ያዘዘው ትእዛዝ ትልቁ ትእዛዝ እየሄዳችሁ ሰዎችን ሁሉ ደቀ መዛሙርት አድርጓቸው የክርስቶስ ኢየሱስ ትእዛዝ ነው። አንድ ነገር ልነግራችሁ እወዳለሁ። የእግዚአብሔር ሰዎች ከሆናችሁ የእግዚአብሔርን ትእዛዝ ትሰማላችሁ። ኢየሱስ ሲናገር እንዲህ አለ፣ ከላይ ከሰማይ የሆነውን ትእዛዝ ይሰማል። ከታች የሆነውን ትእዛዝ ይሰማል። ኢየሱስ ክርስቶስ ደቀ መዛሙርት እንድታደርጉ ሰዎችን አዟቸዋል። አሁንም ያ በክርስቶስ ኢየሱስ ከሆነ በኋላ ሁሉ ጊዜ ለመጠበቅ የምንታገለው አንድ ነገር አለ፣ ዝሙት አለመስራት። ምክንያቱም ዝሙት አትስሩ የሚል ቃል ስላለ፣ ወይንም ሌላ አማልክት አለማምለክ፣ ምክንያቱም ከኔ በቀር ሌላ አምላክ አይሆንላችሁ ስለሚል። አስርቱን ትእዛዛት በመጠበቅ የታወቁ የተዋጣላቸው ብዙ ሰዎች ሚስ ያደርጉታል። እዚህ ጋር የእግዚአብሔር ትእዛዝ ያለ ምንም መሸራረፍ መከበር አለበት። ከትእዛዛቱ አንዱ ሂዱና ሰዎች ምን አድርጉ ነው? ደቀ መዛሙርት አድርጉ ነው። የዓለም ብርሃን ሆኖ ጨው ሁኑ፣ ሰዎችን ወደ ክርስቶስ አምጡ፣ የእግዚአብሔር ተከታዮች እንዲሆኑ አድርጓቸው የሚል ታላቅ ትእዛዝ ከእግዚአብሔር ዘንድ ለኛ መጥቷል። ስለዚህ ኃጢአት ማለት እኮ ሚሲንግ ዘ ማርክ ማለት ነው። እግዚአብሔር የሚፈልገውን ነገር አለማድረግ ሁሉ ምንድነው? በእግዚአብሔር ፊት ኃጢአት ነው። ደቀ መዛሙርት አለማድረግና አለመሆን በእግዚአብሔር ፊት ኃጢአት ነው። ደቀ መዛሙርት ያልሆኑ ሰዎች የመጨረሻ ግባቸው ሲኦል መሄድ ነው። ደቀ መዝሙር የሆኑ ሰዎች የመጨረሻ ግባቸው እግዚአብሔርን አስደስተው በአባታቸው ደስታና ተድላ ውስጥ መግባት ነው። ስለዚህ ደቀ መዝሙር ማድረግና አለማድረግ ከእግዚአብሔር ዘንድ የመጣ ትእዛዝን ማክበርና አለማክበር ተብሎ ሊተረጎም ነው የሚችለው። ስለዚህ እያንዳንዱ ሰው ደቀ መዛሙርት እንዲያደርግ ታዟል። ትእዛዝ አለብህ ብሉት አጠገባቸው ያለውን ሰው። ያዘዘው ንጉሱ ነው። ንጉሱ እግዚአብሔር ያዘዘውን ትእዛዝ የማይፈጽም ሰው የእግዚአብሔር ተከታይ አይደለም። የስ ሎርድ እንጂ ኖ ሎርድ ሊባል አይቻልም። አምላካችሁና ጌታችሁ አባታችሁና ክብራችሁ ከሆነ እሺ አቤት ወዴት ነው የሚጠበቀው ነው? ክብር ለጌታ ይሁን። አጠገባቸው ያለውን ሰው ኢየሱስን ታዘዝ በሉት። ይሄ የመኖር ትእዛዝ ነው ያልኳችሁ ነገር በቀጥታ ዳይሬክትሊ የሚመጣ ትእዛዝ አንዱ ሲሆን ኢንዳይሬክትሊ ደግሞ የሚመጣ ትእዛዝ አለ። ደቀ መዝሙር ማድረግ ኢንቫይሮንመንታል ኢንፍሉዌንስ ብላችሁ ልትወስዱት ትችላላችሁ። አይቀሬ ዕዳ ነው ደቀ መዝሙር ማድረግ። ሌባን ሊወልድ ይችላል። አመንዝራን ሊወልድ ይችላል። ጥሩ ሰው ሊያመጣ ይችላል። አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል ይላል። ለምሳሌ
አማርኛ ተናጋሪ ሰዎች ብቻ ያሉበት ኮሚኒቲ ውስጥ የተወለደ ነጭ ወይንም ፈረንጅ የሚናገረው ምንድነው? አማርኛ ነው። ወደዳችሁም ጠላችሁም ኢንቫይሮንመንት ውስጥ ዲሳይፕል የማድረግ ትእዛዝ አለ። ሰዎች ክፉም ይሁን ደግ ነገር አይተው ከናንተ የሚከተሉት ነገር አለ። ደቀ መዝሙር ማድረግ የማይቀር ጉዳይ ነው። ኳስ ተጫዋቾች ኳስ አይተው ነው ኳስ ተጫዋች የሚሆኑት። ሯጮች ሯጭ ይከተላሉ። ሌቦች ሌባ ይከተላሉ። ዳንሰሮች ወይንም ዳንሰኞች ወይንም ጨፋሪዎች የጭፈራ ስታይሉ የተለያየ ነው። አንዳንድ ሰርግ ላይ ስታዩ ድሉም ከመቼ ወዲህ ነው እንዲህ አይነት ዘፈን የመጣው ብላችሁ ልታስቡ ትችላላችሁ። ዲሳይፕል እየተደራረገ ነው። ዓለም በዲሳይፕል መደራረግ ውስጥ ነው ያለው፣ ወዶ ሳይሆን ተገዶ። 90% የሰው ስብዕና ወይ ማንነት ኢንቫይሮንመንታል ኢንፍሉዌንስ ነው። ሰሞኑን ነጮች ነበሩና ኢትዮጵያውያን ቀስ ብለው በኩራት ይራመዳሉ እያሉ ይስቁብኛል ሁሉ ጊዜ። they walk slowly and proudly ይላሉ። አረማመድ ራሱ ዲሳይፕል የሚደረግ ነገር ነው። ሰውን ይቀዳል። ያለባበስ ስታይሎቻችን ዲሳይፕልሺፕ አይቀሬዳ እንደሆነ ነው። አንዱ ጥያቄ ግን ምንድነው? ደቀ መዝሙር የማድረግ ጉዳይ አይቀሬዳ ከሆነ የተሻለና ንጹህ የሆነ ደቀ መዝሙር የማድረግ ስራን ብንሰራ ምን አለበት ነው። that is the implication። ለምሳሌ መደባደብ ተደባዳቢ ሰዎችን እንደሚወልድ እንዳትረሱ። ማመንዘር አመንዝራ የሆኑ ሰዎችን እንደሚያመጣ እንዳትረሱ። ስለዚህ ኖርማል በሆነው ህይወት ውስጥ ሰውን ይቀዳል። በፖለቲካው ብትሉ በፍልስፍናው ብትሉ ትእዛዝ ነው። ኢንዳይሬክትሊ በህይወታችን ውስጥ አለ። እስኪ አንዱን ሰው ላጣምና ላሳድግ በሉት ከህፃንነት ጀምሮ። አንዳንድ አይታችኋል። ኮሚኒቲው በሙሉ ብስጩ የሆነ ኮሚኒቲ አለ፣ ተናዳጅ ኮሚኒቲ አለ፣ ሌባ ኮሚኒቲ አለ፣ የቀርቅስ ሰዎች። ኮሚኒቲው ራሱ ሁሉ ጊዜ ውሸተኛ ነው። ከየት መጣ ሲባል ኢንቫይሮንመንታል ኢንፍሉዌንስ ነው። ስለዚህ ሁሉ ጊዜ ስትራመዱ፣ ስትናገሩ፣ ስታወሩ፣ ስትጫወቱ፣ ዲስከስ ስታረጉ ሰዎች ሰምተው ይከተሏቸዋል። the best way እናንተን የሚከተላችሁ ሰው ሁሉ ጊዜ እንዳለ ስለሚገባችሁ ያ ነገር አይቀሬዳ ስለሆነ በእግዚአብሔር መንፈስ ተሞልታችሁ በቅዱስ ቃሉ አስተሳሰብ ውስጥ ታንጻችሁ እውነተኛ ደቀ መዛሙርትን ለማፍራት መታገል ይገባችኋል። እንዲህ ብትሉም ደቀ መዛሙርት እያፈራችሁ ነው። አልታዘዝም ብትሉ የማይታዘዝ ሰው እያበዛችሁ ነው። እኔ ቅዱስ አልሆንም ብትሉ ቅዱስ ያልሆነ ኮሚኒቲ ቢውልድ እያደረጋችሁ ነው። ንግደለም እኔ ጌታን አልከተለውም ለማንም ምስክር አልሆንም ግን ስርቆት አላቆምም ብትሉ ሌባ ሰው እያሳደጋችሁ ነው። ስለዚህ የሚሻለው ነገር መጥፎ ዲሳይፕል ከማምጣት አይቀሬዳ ስለሆነ ጥሩ ዲሳይፕልን ማምጣት ይገባል። ሰዎችን ወደ ዓለም ከመንዳት ወደ አመጻ ወደ አለመታዘዝ ከመንዳት ወደ መታዘዝ ወደ ክብር ወደ ቅድስና ወደ ጽድቅ ማምጣት ይሻለናል። አማራጫችሁ ይሁን ነው እንጂ ዲሳይፕል ማድረጋችሁ አይቀርም። ልጆቻችሁ ይከተሏቸዋል፣ ጎረቤት ይከተላቸዋል፣ የሚያውቃችሁ ይከተላቸዋል። ይሄን አለባበስም ላይ ስትመጡ አንዳንድ ሰው የፋሽን ዲሳይፕል ክሬት ሲያደርግ ይኖራል። መጥፎ አይደለም። ነገር ግን የክርስቶስ ዲሳይፕል በማድረግ መድከም አለብን እንደ ክርስቲያን። ምክንያቱም ዲሳይፕልሺፕ ምን አይቀሬዳ ነው፣ የመኖር ትእዛዝ ነው። መልካም ደቀ መዛሙርት አፍራ በሉት አጠገባችሁ ያለውን ሰው። እኔ አሁን ለምሳሌ መጥፎ ደቀ መዛሙርት እያረክ ነው ካላላችሁኝ ጥሬ ስጋ በልቶ ማያውቅ ሰውን ማስጀመር በጣም ያረካኛል። እኔ ጥሬ ስጋ ስለምወድ ማንም ሰው ጥሬ ስጋ አልበላውም የሚለውን ሰው ተንበርክኬ ሁሉ ልለምነው ይችላል። እባክህ ሰዎችን ደግሞ ቡና የሚጠጡ እኔ ቡና ጠጭ ኃይለኛ አይደለሁም ግን ቡና የሚጠጡ ለመጠጣ ሰዎችን ወደ ቶሞካ መውሰድ በጣም ያረካኛል። ይሄ እንግዲህ አይቀሬ ነው ማለት ነው። ስጋ ስንበላው እኔ ከአባቴ ነው ስጋ መብላት ያየሁት። አባቴ ከአያቴ አያቴ ከአያቴ እንደዛ እያለ ይቀጥላል ማለት አንድ ነገር አይቀርም በህይወታችሁ የሚመጣ። ከዛ ይልቅ አስባችሁ አቅዳችሁ ስትራቴጂካሊ የእግዚአብሔርን ህዝብ ቢውልድ ለማድረግ መትጋት አለባችሁ። ባታረጉም ደቀ መዛሙርት እያረጋችሁ ነው እንዳትረሱ። ዋች ዮርሰልፍ። አሁን ብትሳደቡ እንዴት የሚሳደባል አንዳንዶች ይሳደባሉ የሚል አስተሳሰብ በሰው ውስጥ አስገባላችሁ። ከዛ በኋላ አዳዲስ ፔንቶች መሳደብ ይጀምራሉ። የእናንተ ደቀ መዛሙርት ይሆናሉ። ስለዚህ ህይወታችሁን በጥንቃቄ የምትሄዱት የደቀ መዝሙርነት ህይወት ትእዛዝ ፕሮሰስ ነው፣ የማይቀር ነገር ነው በየትኛውም ሌቭል። የህይወት ልምምድ ነው።
ደቀ መዝሙርነት የህይወት ልምምድ ነው it is a historical fact natural reality ነው እንዴት ቢባል በሁሉም የህብረተሰብ ክፍል ይሄ አይቀሬ ነው ነጭ ጥቁር ቀለም አጭር ረጅም ህፃን አዋቂ የሚባል የለም የደቀ መዝሙርነት ትምህርት ወይንም ተከታይን የማፍራት ጉዳይ በሁሉም የህብረተሰብ ክፍል ይታያል በዩኒቨርሲቲ ውስጥ ይታያል በፍልስፋዎች መካከል በኢኮኖሚክ እንትኖች ውስጥ ይታያል anywhere you go የደቀ መዛሙርትነት ነገር በሁሉም ህብረተሰብ ውስጥ ይታያል ስለዚህ እኛ ኢንቴንሽናሊ ሰዎችን ደቀ መዝሙር ለማድረግ በጣም ፈጣን ለመሆንም በጣም ፈጣን መሆን ወሳኝ መሆን አለብን ሌላ በእውቀት የሚደረግ ዲሳይፕልሺፕ አለ በእውቀት እናንተ የዓለም ብርሃንና ምኖች ናችሁ ይላል ጨዎች ናችሁ ይላል ለጨለማው ህዝብ purposely deliberately intentionally አስባችሁ አቅዳችሁ በህይወታችሁ ሂዳችሁ በጨለማ ያሉትን ብርሃን አሳዩአቸው ብሏል ይሄ አንዱ የደቀ መዝሙርነት ግብ ነው አስባችሁ አልማችሁ ለዚህ ጥፍጥና ለሌለው ዓለም ጨው ሁኑ ብሎ አዞናል የዓለም ምኖች ናቸው ይላል ብርሃንና ምኖች ናቸው ኢንቴንሽናሊ ነው እኛ ሰዎችን ዲሳይፕል ማድረግ ያለብን በእውቀት እንቢ ካላችሁ ያለ እውቀትም ይሆናል እኔ ጨውም አልሆንም ብርሃንም አልሆንም ብላችሁ ብታስቡ ያለ እውቀት ክፉ ባልንጀራነት አትሳቱ መልካሙን አመል ምን ይላል ያጠፋዋል ይላል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 ላይ ነጭናጫ የሆነ ኮሚኒቲ ውስጥ ከገባችሁ ነጭናጫነት እናንተ ባህሪ ውስጥ ይገባል ከኩርንችት በለስ ከበለስ ኩርንችት እንደማይለቀም ህይወታችሁ በትክክል ተቃኝቶ ደለበረትሊ አስባችሁና አቅዳችሁ ሰዎችን ደቀ መዝሙር ማድረግ አለባችሁ እሱን የማያደርግ ሰው ደቀ መዝሙር እያደረኩ አይደለም I'm just nothing ብሎ ሊያስብ አይችልም ሳያስበውም ደቀ መዝሙር እያደረገ ነው በመታዘዝ ሰዎችን ማሰልጠን ካልቻላችሁና የማትታዘዙ ሰዎች ከሆናችሁ ሳታስቡት unintentionally የማይታዘዝ ፎሎወር ያፈራችሁ አልገባችሁ ገብቷችኋል እስኪ የገባው እጁን ያሳየኝ ገብቷችኋል አስባችሁ ሰዎችን የክርስቶስ ተከታይ ካላረጋችኋቸው ሳታስቡት የሰይጣን ተከታይ ወይንም የሥጋ ተከታይ ታረጉታላችሁ ስለዚህ ሁሉ ጊዜ ራሳችሁን ጠብቃችሁ መኖር ያለባችሁ ለዛ ነው እንዲህ አይነት ልማድ የለንም ራችሁ እንዳታስቡ ማለት ነው ይሄንን ሉቃስ 6 ከ33 እስከ 34 ታገኙታላችሁ በሁለተኛው ነጥብ ላይ የተናገርኩትን ልከልስላችሁና ወደ ሶስተኛውና የመጨረሻው ክፍል ሄዳለሁ የደቀ መዛሙርትነት ምስጢር ምንድነው አንደኛ ወይንም የህይወት ጥሪ ነው ህይወታችን በሙሉ ለደቀ መዛሙርትነት የተጠራ ነው ለያገልግሎት ጥሪ ነው ማንንም ሰው ለማገልገል ከፈለገ ጌታን መከተል ፕራዮሪቲ ነው ፍጹም ትሆናላችሁ አላልኳችሁ እያገለገልነው እናድጋለን እያደግን እናገለግለዋለን ነገር ግን ኮሚትድ ክርስቲያን መሆን አለብን የሚያገለግለኝ ሰው ቢኖር ይከተለኝ ሰይጣንን እየተከተለ ጌታን ማገልገል የሚችል እንደሌለ ሁሉ የሥጋን ፈቃድና ማንነትን እየተከተሉ ጌታችን መድኃኒታችን ቅዱስ የሆነውን በሰማይና በምድር ታላቅ የሆነውን ጌታ ሳይከተሉ ማገልገል አይቻልም በብሉይ ኪዳን ይሄንን የሚያደርጉ ሰዎች ነበሩ ጌታ መስዋዕት በሚፈልግበት ጊዜ ገበያ ላይ አውጥተው ዋጋ የማያወጣውን ሰባራ እንስሳ ይሰጡት ነበር በሺ ተራራዎች ላይ ያሉ እንስሶች በሙሉ የማናቸው አለ የኔ ናቸው ለምንድነው ከሰባራ ልብ ሰባራ መስዋዕት ይመጣል ከሰባራ ልብ ሰባራ አገልግሎት አለ ኮሚትድ የሆነ ክርስቶስን የሚከተል ሰው for sure እግዚአብሔር ይከብርበታል ክብር ለጌታ ይሁን ያገልግሎት ጥሪ ነው ደቀ መዛሙርትነት ያገልግሎት ጥሪ ነው አመሮ ያልኩት ምንድነው የመኖር ትእዛዝ ነው implicitly explicitly በሁለቱም አቅጣጫ ትእዛዝ ነው ብትወዱትም ባትወዱትም በመኖር ውስጥ ያለ ትልቁ ትእዛዝ ሰው ተከታዩን ያፈራል ስለዚህ ሂዱና አስባችሁ ደቀ መዝሙር አድርጓቸው ብሏል የህይወት ልምምድ ነው
ሂስቶሪካል ፋክት ነው። ማርክሲዝም ሌኒኒዝምን ብትወስዱ ዲሞክራቲክ የሆነ ፊሎሶፊ ብትወስዱ እነ ፕላቶን ብትወስዱ እነ አሪስቶትል ብትወስዱ ሌሎችንም ቄሳውስቶችንም ብትወስዱ እነ ቡድሃ እምነትን ብትወስዱ ተከታያላችሁ ልምምድ ነው በህይወት ልምምድ ነው ደግሞ ፎር ዛት ማተር ቆም ብላችሁ ብታስቡ እንዴት እንደምትጸልዩ እንዴት እንደምትናገሩ እንዴት ጌታ እንደምትከተሉ ሰዎችን አይታችሁ ነው የምታረጉት እዚህ እንዲህ የሆነ ነገር የለም ደቀ መዝሙርነት የህይወት ሁሉ ጊዜ ልምምድ ነው አይጠፋም ከህይወታችሁ ስለዚህ ምን ይሆን አስባችሁ ሰዎችን ደቀ መዛሙርት አድርጉ አስባችሁ ደቀ መዛሙርት ሁኑ ብዙ ጊዜ በቤተክርስቲያን እናገራለሁ ቤተክርስቲያን የአብርሃም በጎችና ፍየሎች ስንዴና እንክርዳድ ያልተጠራና የተጠራ ያልተመረጠና የተመረጠ የሚኖርበት ስብስብ ነው ብዙ ሰዎች በቤተክርስቲያን ቅጥር ውስጥ የሚመላለሱት ሁሉ ደቀ መዛሙርት እየመሰላቸው በጎችን ሳይሆን ፍየሎችን እየተከተሉ የጠፉ በጣም ብዙ ሰዎች አሉ በቤተክርስቲያን በግና የበግ ባህሪ ያለውን ሰው ነው መከተል ያለባችሁ ኢንቴንሽናሊ ይሄ ሰው የሚያደርገው ሁሉ አልከተልም ብላችሁ ማሰብ አለባችሁ ኢንቴንሽናሊ ይሄን ሰው ደቀ መዝሙር ማድረግ አለብኝ ብላችሁ ማሰብ አለባችሁ አስባችሁ ደቀ መዝሙር መሆን አለብኝ ብላችሁ መከተል አለባችሁ እስኪ ኢየሱስን እከተላለሁ ምትሉ ልጆቻችሁን አሳዩ ይሄ ጴጥሮስ ሐዋርያው የተናገረው ነው እያንዳንዳችሁ ታምራትና ድንቅ ስላያችሁ በነገራችን ላይ ኢየሱስ ታምራትና ድንቅ የሚያሳየው የላብራቶሪ ስራ በማሳየት ሰዎችን ደቀ መዛሙርት ማድረግ ነው ስለበላችሁና ስለጠጣችሁ የተከተላችሁኝ ታምራትና ፈውስ ስላያችሁ ነው ሲላቸው ሁሉም ሄዱ እነ ጴጥሮስን ዞር ብሎ እናንተስ ልትሄዱ ትፈልጋላችሁ ሲላቸው አንተ የህይወት ቃል አለ ካንተ ወዴት እንሄዳለን እኛ ደቀ መዛሙርት ነን አሉት ክብር ለጌታ ይሁን እስኪ ለዚህ አስተሳሰብ እንዲበቁ ላርጋቸው ጌታ ታላቅ ጭብጨባና እልልታ እንስጣ yes ከጌታ ወዴትም አንሄድም ደቀ መዛሙርት ነን ምክንያቱም እሱ የህይወት ቃል አለው በምድር ላይ ፕሮቫይድ ያደርጋል በሰማይና በምድር በጥበቃ በበረከት በመጎብኘት ሰዎችን በማነሳሳት መንፈስን በማደስ ህይወትን በመቀየር እሱን የሚያክል ማንም የለም አንተ የህይወት ቃል አለ ካንተ ወዴትም አንሄድም እንከተላለን አሉት እስኪ በታላቅ ድምጽ ኢየሱስን እከተላለሁ በሉ ማገልገል ከፈለጋችሁ በህይወት መኖር ከፈለጋችሁ ደቀ መዛሙርቱ ነው ምንድነው ግቡ ሶስተኛና የመጨረሻ የደቀ መዛሙርትነት ግብ መቼም እያንዳንዱ ነገር ግብ አለው ያለ ዓላማ የተፈጠረ የተደረገ ነገር የለም እዚህ መጣችሁት ግብ አላችሁ ግቡን አስባችሁም ሳታስቡም ልታስቀምጡ ትችላላችሁ እኔ እዚህ ስመጣ ላገለግልና ልገለገል ነው ግብ አለኝ ማለት ነው ከዚህ ሰውታ ሌላ ግብ አለኝ የደቀ መዛሙርትነት ነገር ግብ አለው ዓለም አቀፋዊ ግብ ዲቫይን ፐርፐዝ አለው መለኮታዊ ግብ አለው በእግዚአብሔር መለኮታዊ ግብ እነዚህ ነገሮች ምንድናቸው የሚለውን አይተን እንጨርሳለን ያው ሐለሃ ላይ ናቸው አይደለም እስኪ ወደ ጎንና ሐለሃ የማይጽፍ ሰው ካለ ከሚጽፉት መሃል ሐለሃውን ለመቀነስ እንድችል እየጻፉ ነው ዳዊት እየጻፈ ነው እሺ ሐለሃ አለን ግቡ ምንድነው የደቀ መዛሙርትነት ግብ የዓላማ መመሳሰልን ማምጣት ነው የዓላማ መመሳሰል በዓላማ መመሳሰል አንድ መሆንን ያመጣል ዓላማ ሲባል ብዙ ጊዜ ይሄን ኢላማ ወይንም ደግሞ የሆነ ቦታ ሩጦ መድረስ እንዳይመስላችሁ ዓላማ በሶስት መሰረታዊ ነገሮች የተቃኘ ነው ሐሳብ ፍላጎትና መስመር አይዲያ desire እና principle አንድ ቦታ ላይ ለመድረስ ስታስቡ ሐሳቡ አለ ፍላጎቱም አለ ደግሞ መስመር አለ አንድ የታወቀ ጎሪላ ፋይተር አንድ ጊዜ ንግግር ሲያደርግ የድላችን ውጤት መስመራችን ነው ሲል ሰምቼዋለሁ አንድ 20 ዓመት ይሆናል ወይም 18 ዓመት there is a principle እግዚአብሔር መስመር ያለው አምላክ ነው ስርዓት ያለው ብቻ ሳይሆን መስመር ያለው አምላክ ነው ሰዎች እግዚአብሔርን እንዲሰሙት ይፈልጋል እግዚአብሔር የሚሰጣቸው ደግሞ ፕሪንሲፕል ነው እግዚአብሔር በመስመሩ ውስጥ የገቡ ሰዎችን ወደ ከፍታ ወደ ልዕልና ወደ ታላቅነት ከክብር ወደ ክብር ከኃይል ወደ ኃይል ከስልጣን ወደ ስልጣን ለማድረስ ብቃት አለው ክብር ለጌታ ይሁን ፖቴንሻል አለው
ግን ዓላማ ግን ያስፈልጋል። ዓላማ ደግሞ በሶስት ነገሮች በሐሳብ አንደኛው በፍላጎትና በመስመር የተቃኘ ነገር ነው ዓላማ። እነዚህ ሶስት ነገሮች አንዱ የጎደለው አይዲያ የጎደለው ዓላማ የለው። ግን ዓላማ የሌለው ዓላማ አለው። ልክ እንደ ሳይንቲስቶች ማለት ነው። እነሱ እግዚአብሔር የለም ይላሉ፣ ኢንፋንት ስለሆነ ነው። ሳይንስ ሲያድግ እግዚአብሔር አለ ይላል። እሱ አባጭሩ እሱ ነው። ግን እስከሚያድግ ድረስ እግዚአብሔር የለም ብለው ይነግሯቸዋል። እግዚአብሔር የለም የሚለውን አስተሳሰብ ያመልኩታል። ዓላማ የሌላቸው እንዲሁ በከንቱ ወዲያ ወዲህ እንደ ተንከራታች ከዋክብት የሆኑ ብዙ ሰዎች አሉ፣ በቤተ ክርስቲያንም ጭምር ደቀ መዛሙርት ያልሆኑ ስለሆኑ ወዲያ ወዲህ የሚል ዓላማ ነው ያላቸው። a fishy purpose ወይንም አሳ የሆነ ዓላማ ነው ያላቸው። ተገለባባጭ ተለዋዋጭ ናቸው። ከተማ ባዩ ቁጥር ከተማ ሁሉ የነሱ ነው። ሰው አንድ ቦታ ነው የሚኖረው። ሰው አንድ ነገር ነው የሚሰራው። 90 ሚሊዮን ሐሳብ ሊኖረው ይችላል፣ ግን ዓላማው ትክክል ላይሆን ይችላል። ሐሳብ የሌለው ሰው ዓላማ የለውም። ሐሳብ ኑሮት ደግሞ ፍላጎት የሌለው ሰው ፐርፐዝ የለውም። እሳቱን መቆስቆስና ፍላጎት እንዲኖረው ዲዛይር ኮሚትመንት እንዲኖረው መሰጠት እንዲኖረው ያስፈልጋል። ፍላጎት ካለ ዓላማ ካለ በኋላ ፕሪንሲፕል አለ። በመኖር ውስጥ ሁሉ ጊዜ ህግጋቶች አሉ። ስትነዱ ህግጋቶች አሉ። ያው ከዚህ በፊት እንደነገርኳችሁ ብዙ ጊዜ ህግ በመጣስ በኩል የትራፊክ ህግ በመጠበቅ በጣም ጥሩ ነው ብያምናለሁ። ግን ትራፊክ በፈለገው ሰዓት ሊቀጣኝ በፈለገው ሰዓት ላለመቅጣት ሲወስን እሺ አይደለም። ካጠፋው ቅጣኝ እየጣላለሁ፣ ካላጠፋው አልቀጣም እላለሁ። ፕሪንሲፕል ነው። አለበለዚያ በትራፊኩ ጀነረሲቲ ወይንም በትራፊኩ ፍላጎት ላይ የተመሰረተ ላይፍ ልኖር ነው ማለት ነው። ህግ አለ፣ ህጉን ለማስተግበር ነው ትራፊክ የቆመው። ልክ በመኖር በመንዳት በመብላት በትምህርት ቤት ፕሪንሲፕል ህግጋት እንዳለ ሁሉ በዓላማ ውስጥ ህግጋት አለ። ያንን ነገር ለመዘለል አትችሉም። ስለዚህ የዓላማ መመሳሰል ነው ደቀ መዛሙርትነት ማፍራት። እሱ የታገኙታላችሁ ፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 5 ጥሩ ይገልጸዋል። ፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 5 ሐዋርያ ጳውሎስ ፊልጵስዩስ ላይ በጣም በብዙ ቻሌንጅ ውስጥ ያለ የጻፈው መጽሐፍ ነው። ሊሄድ ከክርስቶስ ጋር ሊኖር የሚናፍቅበት ዘመን እንደሚሞት የተነገረበት በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ ብሎ የተናገረበት የሞትንም ሽታ ያሸተተ በዓላማው የጸናበት መጽሐፍ ቢኖር የፊልጵስዩስ መጽሐፍ ነው። እንዲህ ይላል፣ በክርስቶስ ኢየሱስ የነበረ ሐሳብ ወይንም ፐርፐዝ በእናንተ ይኑር ይላል። የዓላማ መመሳሰል ማለት ያ ነው። የመምህሩን ፐርፐዝ ሙሉ በሙሉ ያለ መሸራረፍ ምጥጥ አርጎ መውሰድ ማለት ነው በዓላማ መጽናት። ባሪያ እንደ ጌታው ደቀ መዝሙርም እንደ መምህሩ ሊሆን ይገባዋል ይላል ማቴዎስ 10 ከቁጥር 24 እስከ 25። ባሪያ የግድ ጌታውን መምሰል አለበት፣ ደቀ መዝሙር የግድ መምህሩ መምሰል አለበት። ስለዚህ የደቀ መዝሙርነት ግቡ ዋናውን መምህር የሰለጠነውን በዓለም የታወቀውን ኮንሲስተንትሊ ያለና ያገለገለውን ያንን ኮንሲስተንትሊ ያገለገለውን ያንን ክርስቶስ ኢየሱስን መከተል ነው። በዓለም ላይ ዕውቁ መምህር ክርስቶስ ነው። የክርስቶስ ኢየሱስ ሐሳብ በእናንተ ውስጥ እንዲገኝ ነው የደቀ መዝሙርነት ግቡ። ኢየሱስን መምሰል ነው። አይዲያሊ በፕሪንሲፕሉ ባካሄዱ ክርስቶስን እየመሰልን እንድንኖር ነው እግዚአብሔር የጠራን። ባሪያ እንደ ጌታው ደቀ መዝሙሩም እንደማን። ስለዚህ አጠገባቸው ያለውን ሰው መምህሩን በዓላማ ምሰል በሉት። የዓላማ መመሳሰል ነው። ኢየሱስ ክርስቶስ ይህንን ነገር በስፋት አስተምሯል። በዚህ በሉቃስ መጽሐፍ ምዕራፍ 9 ከቁጥር 61 እስከ 62 አንድ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስን ለመከተል ደቀ መዛሙርት ለመሆን ወስኖ ይከተለዋል። ሲጠይቀው አንተን ልከተልህ እፈልጋለሁ ሲለው ኢየሱስ ክርስቶስ ምን ነገረው? መኖሪያ የለኝም፣ ወፎች መስፈሪያ አላቸው፣ ቀበሮች የሚሄዱበት የሚያድሩበት ጉድጓድ አላቸው፣
የሰው ልጅ ራሱን የሚያስጠጋበት ምንም ነገር የለም ሲለው ሰውየው ዘወር ያለ ይመስለኛል። አሊያም እናቴን አባቴን አክስቴን አጎቴን አንጀቴን ልቅበር ብሎ ዘወር ሲል ማንም ሰው እርፍ ይዞ ወደ ኋላ የሚመለከት ከሆነ ይሄ ለኔ ምን ሊሆን አይገባም ደቀ መዝሙሬ ሊሆን አይገባም ይላል። እርፍ ማለት ይሄ የሚታረስበት ይመስለኛል። ሲታረስ ዘወር ካላችሁ በሬዎቹ የሚያርሱት አንጋደው ነው። ፕሪንሲፕል ጥሰው ያርሳሉ ማለት ነው። እርፍ ይዞ ቀጥታ እያዩ ነው የሚከደው። ስለዚህ ማንም እኔ ሊከተል የሚወድ ቢኖር እርፍ ይዞ ወደ ኋላ የሚመለከት ከሆነ እሱ የኔ ደቀ መዛሙርት ሊሆን አይችልም ነው ያለው። ይከብደዋል አላለም፣ ይቀለዋልም አይቀለውምም አላለም። የኔ ደቀ መዛሙርት በዓላማ ከኔ ጋራ መመሳሰል ይገባዋል። የደቀ መዛሙርትነት ግቡ ሐሳባችሁ እቅዳችሁ ፍላጎታችሁ የክርስቶስን እንዲሆን ነው፣ ሌላ ነገር አይደለም፣ ሌላ ሚራክል አይደለም። ስለዚህ በዓላማ መምህሩን መምሰል አለብሽ ለማለት ነው። እስኪ የመምህሩን ሐሳብ ፈቃድህ በሰማይ እንደሆነች እንዲሁ በምድር ምን ማለት ነው? the principle እዛ ያለች የምትሰራ የምታደርግ የእግዚአብሔር ሙሉ ፈቃድ በምድር ላይ መጣ ትስራ ታከናውን ማለት ነው። ደቀ መዛሙርት ላይ ነው ይሄ የሚሆነው። ደቀ መዝሙር ለመሆን ከፈለጋችሁ የክርስቶስን ዓላማ ማወቅ አለባችሁ። at the same time ያንን ለመከተል ፍላጎትና ቁርጠኝነት ያስፈልገዋል። አንዳንድ ሰው ታጋይ ሆኖ ሲታገል ቆይቶ 3 ዓመት ከቆየ በኋላ ይጠፋል። አንዳንዱ አገልግሎት ጀምሮ በሁለተኛው ዓመት ኑሮ ሲከብደው ይሄዳል። አንዳንዱ እንዴ እኔ ከወፍ አላንስም፣ ወፍ እንኳን ጎጆ አለው፣ እኔ ጎጆ የማያመጣ አገልግሎትና ኑሮ አልፈልግም ብሎ ጥጥፍ ይላል። ይሄ ሁሉ እርፍ ይዞ ወደ ኋላ የሚያይ ሰው ምልክት ነው። የደቀ መዛሙርትነት ችግር ስላለበት ነው። ደቀ መዛሙርት ቁርጥ ያለ ክርስቶስን በዓላማ የሚመስል ሰው ነው። ፍጹም አላልኩም፣ ቁርጥ ያለ ግን ብያለሁ። ቆርጦ የተከተለ ማለት ነው። ኖ ሀ የዓላማ መመሳሰል ብያቸዋለሁ። የኑሮ ዘይቤ መመሳሰል፣ የኑሮ ላይፍ ስታይል ማለት ነው። ደቀ መዛሙርት ስትሆኑ ከሰማይ ጨረቃን አታወርዱም፣ ወደ ሰማይ ፀሐይን አትልቁም። ወይንም አሁን ኢትዮጵያ ወደብ ስለሌላት ወደብ ያስፈልጋታል ብላችሁ እዚሁ መሃል ከተማ ላይ ወደብ አትፈጥሩ። ደቀ መዛሙርት ስለሆናችሁ ታምራት የሚሆን ነገር አይደለም። ደቀ መዛሙርት የሚታወቁት በፍሬያቸውና በኑሯቸው ነው። የኑሮ ዘይቤያቸው ከክርስቶስ ጋር የማይመሳሰል ከሆነ ደቀ መዛሙርት አይደሉም። የደቀ መዛሙርትነት ግቡ ኑሯችሁ ክርስቶስን እንዲመስል ማድረግ ነው። የኑሮ ዘይቤህ የተለየ ከሆነ አንድ ፍየል ወዲያ ቅዝምዝም ወዲያ ወይንም ምናምን ሌላ መታወቂያው ሌላ እንደሚባለው ስለሚሆን ከክርስቶስ ጋር ኖርዝና ሳውዝ ፖል ላይ ተቀምጣቸዋል ማለት ነው። ብዙ ሰዎች አንፎርቹኔትሊ በጣም ብዙ ሰዎች በጣም የታወቁና በጣም ዕውቅና ያላቸው ሰዎች ራሱ የደቀ መዛሙርትነት ላይፍ ስታይል ገና አልገባቸው። ምናልባት ይሄንም ሊጨምር ይችል ይሆናል። የደቀ መዛሙርትነት ነገር ሲነሳ በላይፍ ስታይል ክርስቶስን መምሰል ነው። ያ ማለት ክርስቶስ በባዶ እግሩ ስለሄደ በመኪና ሄዱ ማለት አይደለም። የላይፍ ዲዛይር፣ የላይፍ ፍላጎት፣ የላይፍ አካሄድና የላይፍ ኮንተንትድ የመሆን በቃኝ ማለት ነገር የተንጠለጠለው ክርስቶስን በመከተል ውስጥ ነው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 11 ቁጥር 1 ላይ እንደዚህ ይላል፣ እኔ ኢየሱስን እንደምመስል እኔን ምሰሉ ወይንም ክርስቶስን ምሰሉ ብሏል። ሐዋርያው ጳውሎስ ደፋር ሰው ነው። የኛ ሀገር ግብዝነት ስላለበት ኢየሱስን የሚመስል ሰው ተነስቶ እኔ ኢየሱስን ስለምመስል እኔ ምሰሉ የሚል ሰው የለም፣ ግን አለ፣ በአካል አለ። ኢየሱስን ፍጹም በህይወታቸው በህይወት ዘይቤያቸው በፍጹም የሚመስሉ ሰዎች አሉ። ከሐዋርያው ጳውሎስ ያላነሰ የህይወት ዘይቤ ያላቸው ሰዎች አሉ። ኢየሱስን የሚመስልና የሚሸት የህይወት ነገርን መፍጠር ቢልድ አፕ ማድረግ የደቀ መዛሙርትነት ግብ ነው። ወደፊት አሁን ምን እንደሆነ እናቅም፣ ወደፊት ግን እርሱን እንደምንመስል እናውቃለን ይላል። የልጁን መልክ መሳል ነው የደቀ መዛሙርትነት ግቡ። ለምሳሌ በስደት መምህሩን ካሳደዱ እናንተንም ያሳድዷቸዋል ብሎ ይናገራል።
የዮሐንስ ወንጌልን ስትመለከቱ በ15ኛው ምዕራፍ ላይ እናንተ በቃሌ ብትኖሩ በትክክል ደቀ መዛሙርቴ ናችሁ ይላል። ኢየሱስ የሚወደውን የኖረበትንና ትልቅ ነው ብሎ ያሰበውን ያንን ከፍተኛ ዓላማውን የክርስቶስን ከፍተኛ ዓላማ የኖረበትን ወደ ምድር የመጣበትን ያንን ትልቅ የህይወት ዘይቤ ለመከተል ፈቃደኛ ያልሆናችሁ ሰዎች ካላችሁ የማረጋግጥላችሁ ደቀ መዛሙርት አይደላችሁም፣ ልትሆኑ አትችሉም። ኢየሱስ የኖረውን የህይወት ዘይቤ ቁርጥ አድርጋችሁ ለመከተል የወሰናችሁ ሰዎች ካላችሁ የደቀ መዛሙርትነት አስተሳሰብ ስታብሊሽድ አድርጓል። እያገለገላችሁ ያላችሁ ሰዎች ልትሆኑ ትችላላችሁ። ነገር ግን አንድ ነገር ልንገራችሁ፣ የህይወት ዘይቤያችን የተንጠለጠለው በነገስታቱ ንጉስ በጌቶች ጌታ በኢየሱስ ክርስቶስ ፕሪንሲፕል ላይ ነው። ሃሌሉያ! ኢየሱስ የሚወደውን ህይወት ለመኖር ነው ያለነው። እወድሃለሁ የሚል ትእዛዜን የማይጠብቅ እሱ ውሸተኛ ነው፣ የኔ ደቀ መዛሙርት ሊሆን አይችልም። ውሸት እኮ የሰይጣን ደቀ መዛሙርትነት ውጤት ነው። እውነት የክርስቶስ ደቀ መዛሙርትነት ውጤት ነው። አባታችሁ ውሸተኛ ነው፣ እናንተም ውሸተኛ ናቸው አላቸው። ስለዚህ ነው ኢየሱስ ክርስቶስ የሚወደውንና የሚፈልገውን የሚያከብረውን የህይወት ዘይቤ ለመከተል የወሰናችሁ በቃሉ ለመኖር የምታስቡ ሰዎች ካላችሁ እናንተ የደቀ መዛሙርትነት ላይፍ ገብቷችኋል ማለት ነው። የደቀ መዛሙርትነት ግቡ ይሄ ነው፣ በህይወት ኢየሱስን ቁርጥ መምሰል። አጠገባችሁ ያለውን ሰው ኢየሱስን ምሰል በሉት። ምን በደንብ ንገሩት። መስዬ ጨርሻለሁ የሚልም ስለሌለ ወደፊት እናየዋለን። ግን ዓላማችን ኢየሱስን መምሰል ነው። ሰዎች ሊከተሉት በሚነሱበት ጊዜ ምን ይላል መሰላችሁ? ኢየሱስ ቀበሮች ጉድጓድ አላቸው፣ ወፎች መስፈሪያ አላቸው፣ የሰው ልጅ እንደምታውቁት በጣም ታላቅና የከበረ የሆነ ሀብት የሌለው ነው። ልትከተለኝ ከፈለክ ግን ይሄን ቻሌንጅም ውሰድ። ይሄ ቁርጥ ብሎ የገባቸው ሰዎች ወደ እግዚአብሔር መንግስት ልንገባ ብቻ ሳይሆን ስለ ስሙ መከራ ልንቀበል ምን ብለናል? ተጠርተናል። ክብር ለጌታ ይሁን። እንደዚህ አይነት ሰዎች ናቸው ደቀ መዛሙርት የሚሆኑት። እስኪ ኢየሱስን ለመከተል የወሰናችሁ በህይወት ዘይቤ እስኪ እጆቻችሁን አሳዩ። ክብር ለጌታ ይሁን። እስኪ ልልታና ጭብጨባ ለጌታ ስጡት። ሃሌሉያ። ስለዚህ እንዲህ እኮ ነው ኢምፕሊኬሽን፣ እንዲህ እኮ ነው። ስትሳደድ አታልቅስ። መምህሩን ካሳደዱት እናንተንም ያሳድዳል። ስፒሪቹዋል ዋርፌር ሲመጣ አደንግጥ። ኢየሱስን እኮ 40 ቀን 40 ሌሊት ከጾመ ከጸለየ በኋላ ቻሌንጅ ገጥሞታል ከሰይጣን። ሰዎች በክፉ ስማችሁን ሲያነሱ ዶንት ወሪ እናንተ ፎሎወርስ ናችሁ፣ ደቀ መዛሙርቶች ሁሉ ጊዜ ይሄ ነገር ይተበቅባቸዋል። ምክንያቱም በላይፍ ስታይል ማንን ለመምሰል ወስነናል? ክርስቶስን። ሌላ ለመምሰል ያስባችሁ ከሆናችሁ ኪንግ የሚያደርጋችሁ ወይንም ጌታ ባለጠጋ ንጉስም ያደርጋል፣ ግን በጣም ከፍ ያለ ምድራዊ ነገር የሚያጎናጽፋችሁ ሰው ካለ you have to go to መርካቶ ሂዱና ነግዱ። ጌታ ኢየሱስ ክርስቶስን በመከተል ያለውን ዘላለማዊ ህይወት የምትፈልጉና ነፍሳችሁን አድናችሁ ዓለምን ብታጡ ደስ የሚላችሁ ሰዎች ካላችሁ this is the right place። ይሄ ነው ትክክለኛ ቦታው። ኢየሱስን በህይወት ልንከተለው ተጠርተናል። ክብር ለጌታ። እስኪ እልልታና ጭብጨባ ለጌታ እንስታ። በቃሉ ልንኖር ነው የተጠራነው። ሁሌ ደግሞ አንተ ኢየሱስ በቃሉ ኑሩ ትላለህ ስትባሉ አትደንግጡ፣ ጥሪያችሁ ነው። ሐመሩሃ እየጨረስኩ ነው። ሐመሩሃ የደቀ መዛሙርትነት ግቡ እየኖሩ ማፍራት ነው። እየኖሩ ማፍራት ነው፣ ወይንም ደግሞ መሳይን መውለድ ነው። መሳይ የሚባል ሰው አለ እንዴ? አደራ እንዳትቀየመኝ፣ ግን መሳይን መውለድ ነው። ሁሉ ሰው መሳይ የሚባል ሰው አይወልድም፣ ግን የሚመስልንን መውለድ ነው። ግቡ እሱ ነው። ደቀ መዛሙርት ከሆነ በኋላ እኛን የሚመስል መውለድ ነው። የዮሐንስ ወንጌል 15 ቁጥር 8 ላይ እንደዚህ ይላል። በጣም ደስ ይለኛል ይሄ ክፍል 15:8 በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል፣ እርሱንም ሰብስበው ወደ እሳት ይጥሏቸዋል ያቃጥሏቸዋል። በእኔ ብትኖሩ ቃሎችም በእናንተ ቢኖሩ የምትወዱትን ሁሉ ለምን ይሆንላችኋል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል ይላል። ፍሬ በማፍራት ደቀ መዛሙርትና በመከተል ደቀ መዛሙርት ብትሆኑ አባቴ በዚህ ይከብራል ይላል። ብዙ ፍሬ ብታፈሩ ብዙ ደቀ መዛሙርትን ብታመጡ አባቴ በዚህ ምን ይላል? ይከብራል። አንድ ነገር ልንገራችሁ፣ ብዙ ጊዜ የምናገረውን ነው። ይሄ አሁን እኔ this is my turn to shine 2009
ተብሎ መኪናችሁ ላይ ስለተለጠፈ ሻይን አታረጉም። ፕላስተሩ ነው ሻይን እያደረገ ያለው። ቤታችሁ ላይ ግድግዳው ላይ በጌታ ደስ ይበላችሁ ብላችሁ ብትጽፉ ጥሩ ነው ትምህርቱ፣ ግን ደስታ ከውስጣችሁ ካልወጣ ጽሁፉ አያመጣላችሁ። ይህም ደግሞ አንተን ማስከበር ነው ምኞቴ፣ ፍላጎቴ፣ ናፍቆቴ ብትሉ ብትዘምሩ ብትሰብኩ እሱ ዳዝማታ ትንሽ ጠብታ ሊኖረው ይችላል። ዋናው ነገር ግን ምንድነው? ጌታ ያዘዘውን ነገር በማድረግ ነው ጌታን የምናስከብረው። ጌታን ለማስከበር አባትን ለማስከበር አባትን ከፍ ለማድረግ በምድር ሁሉ የነገስታት ንጉስ እንደሆነ ለማወጅ የፈለጋችሁ ሰዎች ካላችሁ ሰዎችን ደቀ መዛሙርት አድርጓቸው። አሜን፣ ክብር ለኢየሱስ ይሁን። ብዙ ፍሬ ብታፈሩ በዚህ አባቴ ይከብራል። ብዙ ፍሬ ብታፈሩ በህይወታችሁ ሰዎችንም እኔን የሚመስሉ እናንተን የሚመስሉ መንፈሳዊ ሰዎችን ሪፕሮዲዩስ ብታደርጉ አባቴ በዚህ ምን ይላል? ይከብራል ብሏል። እስኪ እግዚአብሔርን ማስከበር ፍላጎታችሁ ሆነ ደቀ መዛሙርት ሁኑ፣ ፍሬ አፍሩ። አባቴ በዚህ ነው የሚከብረው ብሏል። ክብር ለጌታ ይሁን። አሜን በሉ። ሮሜ መጽሐፍ ምዕራፍ 2 ከቁጥር 21 እስከ 23 አንድ ቃል ሐዋርያው ጳውሎስ አስቀምጧል። አንተ የሕፃናት መምህር የሚተላለፉ ወይንም የሰነፎች አስተማሪ ነኝ ብለህ ብታስብና አትስረቅ ብለህ እየተናገርክ ብትሰርቅ፣ አታመንዝር ብለህ ብታመነዝር ዋጋ የለውም፣ ፍሬ እያፈራህ አይደለም። ሕግን በጣም የተላለፍከው እንዲያውም አንተ ነህ ይላል። አትስረቅ ብለህ የሰበክ፣ አታመንዝር ብለህ የሰበክ፣ የሕፃናቶች ወንጌል አልገባቸውም ብለህ የምትናገር በድፍረት የምታወራ ሰው ሕይወትህን በፍሬ አስውበህ ብዙ ደቀ መዛሙርትን በማፍራት ክርስቶስን የሚመስል ትውልድን በምድሪቷ ላይ ማፍራትና ማምጣት አለብህ። ይሄ ነው ጥያቄው ይላል። ክብር ለጌታ ይሁን። በህይወቴ ቅድም ነግሬያቸዋለሁ ከምደሰትበት ነገር አንዱ እንጀራ ለመብላት ወይንም ቤቴን ቢውልድ አፕ ለማድረግ ሳይሆን እግዚአብሔር የጠራኝ ክርስቶስን የሚመስሉ ሰዎችን እንዲፈለፈሉ ማድረግ ነው እግዚአብሔር የጠራኝ። ክብር ለጌታ ይሁን። ትልቅ ጥሪ እሱ ነው። አባት የሚከብርበት የነገስታቶቹ ንጉስ አልፋ ኦሜጋ ከሀ እስከ ፐ ከኤ እስከ ዜድ የሆነው ክርስቶስ ኢየሱስ ግሎሪፋይድ የሚሆንበት አገልግሎት ቢኖር ሰዎችን ደቀ መዛሙርት ማድረግ ነው። ሃሌሉያ፣ ክብር ለኢየሱስ ይሁን። እዛ ውስጥ ግባ። ክብር ለጌታ ይሁን። አለመሸም ዛሬ ግባ፣ ደቀ መዛሙርት አድርግ። አለመሸም ሳላረጅ ድሮ በወስን ነበር አትበል። ዛሬ የመዳን ቀን ነው። ዛሬ ደቀ መዛሙርት የማድረግ ቀን ነው። ክብር ለጌታ ይሁን። ዛሬ እግዚአብሔርን የሚመስሉ ትውልዶችን የምናስነሳበት ዘመን ነው። ኢየሱስ ጌታ ነው። ሃሌሉያ። እዛ ነው መግባት ያለብን። የደቀ መዛሙርት ጥሪ እሱ ነው። እስኪ ደቀ መዛሙርት በማድረግ ደስ የሚላችሁ ልጅ እኮ ስታዩ ደስ ይላቸዋል። እኔ አልወለድኩም፣ ግን የወለዳችሁ ሰዎች እንዴት ደስ ይላቸዋል። መንፈሳዊ ልጅ አለው ጳውሎስ። ልጄ ለምትኮን ለጢሞቴዎስ በመንፈስ ለወለድኩ በእምነት ላፈራው ለጢሞቴዎስ እንዲህ ብሎ ይጽፍለታል። በመንፈስ ልጆችን የሚወልዱ ሰዎች አባትን ያስከብራሉ። ኢየሱስ ጌታ ነው። ሃሌሉያ። አስከብሩት ጌታን። ወደ ጌታ ደስታ መግባት ያ ነው። መና የመጨረሻው የደቀ መዛሙርት ግብ እና የመጨረሻው በማያቋርጥ የህይወት እድገት ጎዳና መግባት። በማያቋርጥ የህይወት እድገት ጎዳና መግባት ነው የደቀ መዝሙርነት ግቡ። ምክንያቱም ምን ማለት ነው? ሳንቲፊኬሽን ማለት ነው። ኦንጎይንግ ፕሮሰስ። አንድ ሰው ደቀ መዝሙር ሆኖ ሊያልቅ አይችልም፣ ሊያበቃ አይችልም። ሁል ጊዜ ደቀ መዛሙርት። የደቀ መዛሙርትነት አስተሳሰብ እሱ ነው። ኢትዮጵያ ውስጥ ያለው የትምህርት አሰጣጥና የትምህርት ግብ ሁሉ ጊዜ ያስቀኛል። አንድ ሰው ባችለር ዲግሪ ወይንም ዶክትሬት ዲግሪ ስላለው አዋቂ ነው ብላችሁ እንዳታስቡ። I'm telling you አዋቂ አይደለም። ትምህርት ብርሃን ነው የሚሰጠው፣ ወይንም አእምሮን ነው የሚከፍተው፣ ወይንም ለማሰብ የሚችሉ ያስተሳሰብ ጡንቻዎችን ነው የሚፈታው ትምህርት። አንድ ጊዜ ዲግሪ ስለያዘ እንደው በመንግስት በመስሪያ ቤት አንድ ሰው በማስተርስ ከተመረቀ በኋላ ሳይሰራበት 10 ዓመት ከቆየ እንደ ዜሮ ነው የሚቆጠረው። ለዚህ እኮ የሥራ ልምድ ይላል አይደለም ሰው ሲቀጠር። ትምህርት አብሮት ነው የሚሰጠው። ትምህርት ለመማር ዲዛይር ነው የሚያመጣው። ትምህርት አእምሮን ነው የሚከፍተው። ፍጹም ግን አያደርግም። ይህን ከፈሪሳውያንም ከሰዱቃውያንም ማየት ትችላላችሁ። የደቀ መዝሙርትነት ጥሪ ወይም ደቀ መዝሙር ለማድረግ መጀመር አብሮት ነው የሚያመጣው፣ ብርሃን ነው የሚያመጣው። ምን ለማድረግ? ወደፊት ደቀ መዝሙር ለመሆን የሚያሮጥ ኃይል ነው የምታገኙት ደቀ መዝሙር ስትሆኑ። አሁን እኛ ስናስተምራችሁ ደቀ መዝሙር ወዲያው አትኮኑ። የምትኮኑት ደቀ መዝሙር ለመሆን ብርሃንን ትቀበላላችሁ። እስኪ ደቀ መዝሙር ለመሆን የወሰናችሁ እጃችሁን አሳዩ።
ክብር ለጌታ ይሁን። you have got the light ወይንም ፕሮግሬሲቭ ትሆናላችሁ። ተራማጅ ክርስቲያን ማለት ነው። ብዙ ሰው ደቀ መዝሙር የሆነ ይመስለዋል እንጂ ስታግነንት ነው፣ ኩሬ ነው። አዳዲስ አስተሳሰብ አይቀበልም። እግዚአብሔር የሚያመጣውን የመንፈስ አሰራር አይመለከትም። ምክንያቱም ደቀ መዝሙር አይደለም። የደቀ መዝሙርነት ነገር አንድ ቦታ እንደቆመ ስለሚገባው ደቀ መዛሙርት በየቀኑ የሚገለጡ መንፈሳዊ መገለጦችን ከእግዚአብሔር የሚመጡ አብርሆቶችን እግዚአብሔር የሚያስነሳቸው ዕውቀቶችን በየጊዜው መቅሰም ማለት ነው ደቀ መዝሙር ማለት። እያደግን እየጨመርን እንሄዳለን። ለዚህ ነው መጽሐፍ ቅዱስ ሲናገር የሰረቀ ከእንግዲህ ወዲህ ምን አይበል አይስረቅ ማለት ነው። አሁን ከዚህ በፊት አስተምር ሰምታችሁኛል። የኢትዮጵያ ቤተክርስቲያን 10ቱን ትእዛዝ ከማስጠበቅ ያለፈ ፕላን እንደሌላት ይገባኛል። ለዚህ ነው ያላደግነው። አንድ በ99 ዓመት ላይ ያሉ ባልቴት አታመንዝሩ ተብሎ መሰበክ የለባቸውም። ሊያመነዝሩ አይችሉም because it's biological problem። እሳቸው ግን በስሜት ሊያመነዝሩ ይችላሉ። ስለዚህ ነው የውስጥ ሐሳብን፣ ስሜትን፣ ቅልጥምን፣ አስተሳሰብን ሊለውጥ የሚችል ፕሪንሲፕል ማምጣት ያለብን። ያ ፕሪንሲፕል ምንድነው? የደቀ መዝሙርነት ህይወት ወይንም ግቡ ተራማጅ ክርስቲያንን መፍጠር ነው። ልጅ ሳለው እንደ ልጅ አስባለሁ፣ አዋቂ ሰው እንደ አዋቂ አስባለሁ። ሁሉ ጊዜ ካልቪን ምን አለ እያላችሁ አትኑሩ፣ ሉተር ያለውን እየደጋገማችሁ አትኑሩ። እግዚአብሔር በየጊዜው ከመጽሐፍ ቅዱስ ጋር የማይጋጩ አዳዲስ ሪያሊቲዎችን ያደርጋል። እግዚአብሔር ዳይስቲክ በሰማይ የሚኖር አምላክ ሳይሆን የፈለገውን የወደደውን ከቃሉ ጋር በማይጋጭ መልኩ የሚገልጥ የሚያደርግ የሚያከናውን ሶቨሬን የሆነ ኤልሻዳይ አባት ነው ያለን። ሃሌሉያ! እግዚአብሔር ቀጥ ያለ አምላክ አይደለም። መጽሐፍ ቅዱስ ስለ እግዚአብሔር የሚሰጠው ትንሽ መገለጥ ነው። በምድር ላይ ለመኖር ይበቃናል። ነገር ግን እግዚአብሔር መጽሐፍ ቅዱስ አይደለም። እግዚአብሔር በመጽሐፍ ቅዱስ ውስጥ የለም። ሙሉ በሙሉ ባስኬት አታርጉት። እግዚአብሔር ከመጽሐፍ ቅዱስም በላይ ነው። ክብር ለኢየሱስ ይሁን። አሁን ግን የተገለጠው ነገር ይበቃናል። የደቀ መዝሙርነት አገልግሎትም እንደዚሁ ነው። ደቀ መዝሙር መሆን ከፈለጋችሁ በየጊዜው ፕሮግሬሲቭ መሆን አለባችሁ። በ1940 በ1920 በ1818 የተጻፈው መጽሐፍ እያነበባችሁ እዛው በቃ ይሄ ነው መንገዱ አትበሉ። እውነት መንገድ ሕይወት ክርስቶስ ነው። ወደ እግዚአብሔር የምንመጣበት መንገድ ግን የተለያየ ነው። እግዚአብሔር ለአባቶቻችን በብዙ አይነት መንገድና ጎዳና ከተናገረ በኋላ በልጁ ተናግሮናል። ክብር ለኢየሱስ ይሁን። ፈሪሳውያን ግን ሊቀበሉ አልቻሉም። ምክንያቱም ደቀ መዛሙርት አይደሉም። የደቀ መዛሙርትነት ሕይወት እንደ ዩኒቨርሲቲ ግራጁዌት የሚደረግ ስለሚመስላቸው አዲስ ትምህርት ሊወስዱ አልቻሉም። ለዚህ ነው ኢየሱስ ምን አላቸው? አዲስ የወይን ጠጅና አዲስ አቁማዳ አብሮ ይሄዳል እንጂ አሮጌ አቁማዳና አዲስ የወይን ጠጅ አይሄድም። ባሮጌ ልብስ ላይ አዲስ መጣፊያ አይቀመጥም፣ ምክንያቱም ስለሚቀደው። ስለዚህ አዳዲስ የሆነ ነገር በእኔ ተገልጧል። ፈሪሳውያን አይቀበሉም። እናንተ ግን የኔ ምኖች ናቸው አላቸው። ሐዋርያቶችን ደቀ መዛሙርቶቼ ናችሁ፣ ስለዚህ አዳዲስ ነገር ትበላላችሁ አላቸው። ፈሪሳውያን ባሉበት ነው የቀሩት። ብዙ አብያተ ክርስቲያናት ባሉበት ነው እያንቀላፉ ያሉት። የሚያስነሳቸው ጠፍቷል። ደቀ መዛሙርት በሚሆኑበት ጊዜ ግን ኦንጎይንግ ፕሮሰስ ፕሮግሬሲቭ ክርስቲያኒቲ ስለሚመጣባቸው በየዕለቱ እየተቀየሩ ይመጣሉ። ክብር ለጌታ ይሁን። ሂደት ነው ደቀ መዛሙርትነት። ለሂደት መዘጋጀት ነው። ለመሮጥ መንቀሳቀስ ነው። ግቡስ ነው። ኤፌሶን 4:13 የቤተ ክርስቲያን ጊፍቶች የተሰጡት ክርስቶስን ወደሚመስል ፍጹም ሙላት ልክ ለማደግ ነው የተሰጡት። እኔ የምሰብከው ክርስቶስን ወደሚመስል ፍጹም ሙላት ልክ እንድታድጉ ነው። ስለዚህ ፕሮግሬሲቭ ነው ማለት። የደቀ መዛሙርትነት ግብ ባቡሩ ላይ መሳፈር ነው። ጌታ የተመሰገነ ይሁን። እስኪ አዲስ በሆነ የእግዚአብሔር ነገር ውስጥ ለመግባት የምታስቡ እጆቻችሁን አሳዩ። እግዚአብሔር ይስራኛ ምን እንከተለዋለን። አራቱን ግብ ተናግሬ እጨርሳለሁ። የደቀ መዛሙርትነት ግብ የዓላማ መመሳሰል፣ ለየኑሮ ዘይቤ መመሳሰል፣ ሐመርሃ እየኖሩ ማፍራት ወይንም መሳይን መውለድ የሚመስለንን በማያቋርጥ የህይወት እድገት ጎዳና መግባት ወይንም ተራማጅ መሆን ነው። ክብር ለጌታ ይሁን። ታላቁ አምላካችን እግዚአብሔር የተባረከ ይሁን። ስለዚህ ደቀ መዝሙር ለመሆን ተጠርተናል። ደቀ መዝሙር ለማድረግም ተጠርተናል። አጠገባቸው ያለውን ሰው ደቀ መዝሙር ለመሆን ወስኛለሁ፣ ደቀ መዝሙርም ለማድረግ ወስኛለሁ በሉት። እግዚአብሔርን እናመሰግናለን።
ፓስተርን ወደዚህ ጋብዛለሁ በመካከላችን እንግዶች አሉ ስለዚህ እነሱን ተከራ ያርጋ ክብር ለጌታ እስኪ ልታና ጭብጨባ ለጌታ እንስታ ሃሌሉያ ክብር ለኢየሱስ ይሁን እሺ አሁን አንዴ ሁላችንም ቆመን ሙሽሮችን እንዲገቡ እንፈቅድላቸዋለን እግዚአብሔር ይባርካችሁ በጭብጨባ እንቀበላቸዋለን ሙሽሮችን እንዲገቡ አድርጉልን ክብር ለኢየሱስ ይሁን እንደ ድንቅ አምላክ ነው እኛ ምናመልከው እንደምን ኃያል ነው እኛ ምንሰግድለት የኃይል ሁሉ ጉልበት የፍጥረት መሰረት እስቲ ያጨበጨብን ጌታና ምን እንዴት ድንቅ አምላክ ነው እኛ ምናመልከው እንደምን ኃያል ነው እኛ ምንሰግድለት የኃይል ሁሉ ጉልበት የፍጥረት መሰረት እንዴት ድንቅ አምላክ ነው እኛ ምናመልከው እንደምን ኃያል ነው እኛ ምንሰግድለት የኃይል ሁሉ ጉልበት የፍጥረት መሰረት እናጨበጭባለን እንደገና ባካችሁ እንዴት ድንቅ አምላክ ነው እኛ ምናመልከው እንደምን ኃያል ነው እኛ ምንሰግድለት የኃይል ሁሉ ጉልበት የፍጥረት መሰረት ኃይልነቱን የተረዳ ሰው እንዴት ድንቅ አምላክ ነው እኛ ምናመልከው እንደምን ኃያል ነው እኛ ምንሰግድለት የኃይል ሁሉ ጉልበት የፍጥረት መሰረት ጭብጨባችን ያንሳል ባካችሁ